እውቀት እኮ ሁሉን አዋቂ እንዳልሆነ እየተናገረ እኮ ነው። በምን አወቀ? አሁን መልአኩ ማንም እንግዲህ በምድር ላይ ያለውን እንዴት በእውቀቱ አወቀ? በምድር ላይ አላወቀም። እሱ ማን አወቃት? በልሱ አላወቀም። እግዚአብሔር ብቻ እኮ ነው። አሁን እግዚአብሔር ልኮት ቢሆን ኦኬ። ግን አላወቀም። እሱ እኮ ጠያቂ ነው። መልአኩ ጠያቂ ነው። እንዴት አወቀ ትላለህ? እሱማ ጠያቂ ነው። ምን ያውቃል? ጠያቂማ ማን እንደሆነ እኮ ይናገራል። ጠያቂ ዮሐንስ ነው። መልአኩ ነው አይደል? አረረረ መልአኩ ነው። መልአኩ ድጋሚ አንብበው። እሺ መጽሐፉን ሊዘረጋ ወይም ሊመለከት የሚገባው ማንም ስላልተገኘ እጅግ አለቀስኩ። ኧረ አይደለም። እሱን ከሱ በፊት ቅድም ያነበበው ነው። አንብበው። ከቁጥር አንድ ልጀምር። እሺ ከቁጥር አንድ በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላው የተጻፈበት በሰባትም ማኅተም የተዘጋ መጽሐፍን አየው። ማን ያየው? ዮሐንስ አየው። ብርቱም መልአክም መጽሐፉን ይዘረጋ ዘንድ ማኅተሞቹም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው። እሺ አውቋል። እዚህ ጋር መልአኩ አውቋል። የሚፈታው ማን እንደሆነ አወቀ። ማን ነው አለ። ዋናው እዚህ ጋር በታላቅ ድምፅ ነው ያወጀው። መልአኩ አወጀ እንጂ አላወቀም። ማን ነው ብሎ በታላቅ ድምፅ አወጀ። እሺ የመልአኩ ድምፅ በዓለም ይሰማል ማለት ነው። አዋጅ ከሆነ ያን አዋጅ ሲያውጅ ማን ነው ያየው? ዮሐንስ። ዮሐንስ የተላከው መልአኩ ሲያውጅ አየው ነው ያለው። ሜታፎር ነው፣ አገላለጹ ራእይ ነው። ሲያውጅ አየው ነው ያለው አለ። ሲያውጅ አየው ነው ያለው። መልአኩ ያወጀው ለማን ነው? አወጀ ነው። ለማን እንደሆነ አልተነገረም። እዛ ጋር አወጀ ነው የሚለው በቃ አውጇል። ስለዚህ ዮሐንስ ካየ ያሳቀኝ ለምሳሌ ምድር ሁሉ ሰሙት ብለህ ስትጨምር ነው ያሳቀኝ እኮ። ምድር ሁሉ ሰሙት ስትል ነው ያሳቀኝ። ያወጀው አዋጅ ከመጣ የሚታወጀው ምድር ላይ ነው። ለምን ይሄ አዋጅ ለምድር ነው እየታወጀ ነው። ቀጥሎ እንደዚህ ስለሚል ምን ይላል? ሲያውጅ አየዋልና ስማኝ። ከዛ በኋላ ቁጥር 3 ላይ እንደዚህ ይላል፣ በሰማይም ቢሆን በምድርም ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ማለት። ከአዋጁ በኋላ በሰማይም በምድርም ከምድርም በታች ይህንን መጽሐፍ ሊዘረጋ የሚችል ማንም አልተቻለውም ማለት። ጥያቄው እዚህ ጋር ነው። አሁን ጥያቄው መጀመሪያ በሰማይ ቢሆን በምድር ከምድር በታች ቆይ ጥያቄው እኮ እዚህ ጋር ነው ያለው። ይኸውልህ ትቀጥለዋል። የመልአኩን ኦቶሪቲ እንያ መጀመሪያ ጥያቄው ከዚህ በኋላ ነው የሚመጣው። መልአኩ ያወጀው በሰማይም በምድርም ከምድርም በታች ነው አይደለም? በዚህ ቃል መሰረት አይደለም። እንደሱ ብሎ አይናገርም መጽሐፍ ቅዱስ። አወጀ ብቻ ነው። በሰማይም ቢሆን በምን አወቀ ታዲያ? በሰማይም ቢሆን በምድር ላይም ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከት ማንም አልተቻለውም ማለት። ይሄ ከአዋጁ በኋላ ይሄ መልአክ በምን አወቀ? ኦኬ ቆንጆ። አሁን በሰማይ ሶስት ነገሮችን እናንሳለን እዚህ ጋር ማለት ነው። ትንሽ የማይመስል ነገር ነው እያወራን ያለ ነው። አንደኛ በሰማይ ቢሆን በምድር ከምድር በታች ማተቡን እንዲፈታ ምናምን አንድም ሰው አልተቻለውም ያለው ማን ነው? መልአኩ። ማስረጃ ምንድን ነው? እሺ በሰማይ ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፉ ሊዘረጋ ሊመለከት ማንም አልተቻለውም። መጽሐፉ ሊዘረጋ ወይም ሊመለከት የሚገባው ስማኛ ልጨርስና የሚገባው ማንም ስላልተገኘ እጅግ አለቀሱ። እዚህ ጋር አልተቻለውም ሲል አልተቻለውም ያለው ማን ነው? መልአኩ መሆኑን በምን አወቅ? በምን አወቅ? ይኸውልህ እንደዚህ የሚል አለ። ብርቱ መልአክ መጽሐፉን ይዘረጋ ዘንድ። ይሄ እኔ ጥቅስ ነው፣ እኔ ላውራበት። እሺ አሁን እዚህ ጋር ምን አለ መሰለህ? እኔ ልማርበት፣ አንተ መጽሐፍ የሚለው ምን መሰለህ? እባክህን አንድ የተገለጠልህ ነገር አለ። መጽሐፉ የሚለው ምን መሰለህ? እኔ ልነጋገርበት። አንድ ጊዜ
ደሚ አንድ ጊዜ ብቻ ልናገር። ኤፌሶን ከዚህ በኋላ ሜንሽን አድርገሽ ኮመንት እንዳትስጭ እኔ ጋር እሺ። ከስርም ደግሞ እዚህም እዛም እያየ ነው እንደ ግራ አጋባ እንደምን ኮመንት አትስጭ እኔ ጋር እንደዚህ ኮመንት አዲስ ነው ማለት ነው። እኔ የሆነ ነገር ልበል እዚህ ጋር በዚህ ነው ቀጥል። እኔ ግን ከሆነ በኋላ እቀጥላለሁ። ኤፍዬ የሆነ ነገር ልበል በመሀላችን ስለተፈጠረው ሳይሆን ሌላ ደግሞ ልጨምር። መልአክ እኛ እንደምንለው አሳንሰን የምናያቸው አይደሉም። በጣም 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 ቆይ ምን ሆነ መሰለ፣ ብዙ ጊዜ አንዳንዶቹ በእንትን ሲጽፉ ስለማይ ነው። እኔ ብዙ ጊዜ ሳይ እንዴ እያልኩ ምላቸው ነገሮች አሉ። ዮሐንስ ራእይ እዛው ላይ ነው ማሳይ ምዕራፍ 18 ላይ የሚለውን ነገር ላሳይ። የተለያዩ ስልጣን የተሰጣቸዋል። ምን ይላል? ከዚህ በኋላ በታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች። የመላእክቱ ስልጣንን እንደ ተራ ነገር የሚያዩ ብዙ 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 በክርስትና ሕይወት ያሉ ወንድምና እህቶች አሉ። በራች ምድር በቃ በራች ማለት ምን ያህል ፓወርፉል የሆነ ስልጣን እንዳላቸው መላእክቶች ማሳየን ነው። ስለዚህ እኔ እንኳን እናንተ እንኳን አንተ እዚህ ጋር ያለ ነው ተራ ሰዎች በ1100 ሰው ዱቅ ብለን 4-5 ሰው ተቀምጠን ሙሉ ህዝብ 1000 ሰው 1100 ሰው እንዲያን አድርገናል። በተራ ቴክኖሎጂ ማለት ነው። የእግዚአብሔር መንፈስ የሚያሳያቸው ሰዎች መላእክቶች ከእግዚአብሔር ጋር ግንኙነት ያላቸው። ሌላም ልጨምርልህ ፈልጌ ነው እዚህ ጋርም ልንገር። ይሄኛው ጥቅስ ባታነሳውም ካነሳው አይቀር በተሳሳተ መንገድ የሚረዱታል። አሁን ምድር በራች ሲል በቃ ዓለማት ሁሉ በሩ ብሎ የሚረዳ ሰው አለ። ነው ምድር በራች የሚለው ዓለማት ሁሉ በሩ እያለ አይደለም። እዛ ጋር ብዙ በመጽሐፍ ቅዱስ ላይ ምድር እያለ ብዙ የሚገልጣቸው አሉ። ለምሳሌ ምድር ሲል አካባቢው ላይ ያሉትን፣ ለምሳሌ ኢየሱስ የሚያበላቸውን ሰዎች አይዊሽ መጽሐፍ ቅዱስ ይዤ ቢሆን ደስ ይለኝ ነበር፣ ወይ ቤት ወይ እንትን መንገድ ላይ ስለሆንኩ ነው። እሺ ኤኒዌይስ ኢየሱስ ነው ኢትስ ኦኬ በቃሌ ልበለው። ኢየሱስ ለምሳሌ የሚያበላቸው ሰዎች ታስታውሳለህ አይደለ? አሳና 5000 ሰዎች ማለት ነው። ኢየሱስ አሳና ዳቦ አብዝቶ ያበላቸው ማለት ነው። እነሱን አሁን ለምሳሌ ያበላቸው በምድር ላይ ተቀመጡ ይላል። አሁን በምድር ላይ ተቀመጡ ማለት ጠቅላላ በከበባው ላይ ተቀመጡ ማለት አይደለም። አሁን ምድር በራች የሚለው ሐሳብ ጠቅላላ ዓለማት በሩ በሚለው አይደለም። ኦኬ ምድር በራች ማለት መልአኩ ሲወርድ በዛ አካባቢ ብርሃን ሆነ ማለት ነው። ምድር የሚለው አይ የመላእክቶች ብዙ እያነበብኩ ስለሆነ ጥቅሶችን በጣም ይያስኩ። ሌላም ላመጣ ነው። ምን አይነት ጥቅስ መሰለ? የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ማውጣት እንችላለን። የማቴዎስ ወንጌል ምን ይመስለ? ምዕራፍ 18 ቁጥር 10 ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ ጭምር አለው። ከዛ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉና እላቸዋለሁ ይላል። እሺ ምንድነው እዚህ ጋር የሚለው? መላእክቶቻቸው ይላል። ምን አገባው መልአክ? እኔ ያለኝ ግንኙነት ከእግዚአብሔር ጋር፣ እግዚአብሔር ስልከው ብቻ ነው መልአክ ወደ እኔ የሚመጣው። ስለዚህ እንደዛ ከሆነ ከዚህ ያሉትን ተናናሾች እንዳትንቁ ማናችሁንም ይላል። ማናችሁንም ከነዚህ ከተናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው ነው የሚለው ቃል በቃል። ስለዚህ መላእክቶች የኛ ጠባቂ መሆናቸው በብዙ ክፍል ይናገራል። አሁን እዚህ ጋር እኮ የኛ ጠባቂ መሆናቸው ደምረው በጌታ አሳ ይበሉ ዘንድ ብለህ ምድር ላይ ተቀመጡ ያልከው ምድር ላይ ሳይሆን ነው የሚለው፣ ህዝቡም በሳር ላይ እንዲቀመጡ አዘዘ ነው የሚለው። በሳር ላይ ነው የሚለው፣ ምድር ላይ ነው፣ ሳር ነው የሚለው። ይሄኛው ዮሐንስ 18 ላይ ግን ምድር አበራች ነው የሚለው። ስለዚህ ሳርና ምድር ልዩነት አለው። ቀጥሎ እሺ፣ እኔ ደግሞ ባለው ድንገራ አሁን መጽሐፍ ቅዱስ ቆይ እኔ እንደሱ እሺ፣ ይሄን እየሄዳችሁ አንድ ጊዜ ደሜ መጽሐፍ ቅዱስ የለውም እጁ ላይ ብሎ ነው መሰለኝና አንድ ጊዜ አውጥቼ እንትን ቢዚ ለሆነ ነው አሁን ሌላ ነገር አውሩ ስልኬን እንትን ላደርገው ነው ስላይድ አድርጌ ኮፒ ላደርግ ነው ከመጽሐፍ ቅዱስ። እሺ ስለዚህ ምን ልል ፈልጌ መሰለ እኔ ምንድነው አሁን
እዚህ ጋር በተለይ 10ን አንብቡ። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ምንድን ነው የሚለው? ከነዚህ ከተናናሾች አንዱ እንዳትንቁ ተጠንቅቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቱን ፊት ያሉ እላቸዋለሁና ይላል። ስለዚህ ምን ልል ፈልጌ ነው እዚህ ጋር? ስለዚህ ጠባቂ አለ። አሁን አብዛኞቹ ስለ መላእክት ምንም አሁን እኔ እስከማየው አንዳቸውም የመላእክትን ክብር በስርዓት ሲገልጹ ያየሁት ነገር ያለ የቅድስት ድንግል ማርያምንም ክብር ምናምን ሲገልጹ ከነሱ ክብር ይልቅ የፓስተሮች ክብር የሚበልጡባቸው። ይቅርታ ደሜ ከታች ማቴዎስ የፖስት እንትን እያደረኩልህ ነው። ማቴዎስ 15:35 ህዝቡን በምድር ላይ እንዲቀመጡ አዘዘ። እሱ መጽሐፍ ቅዱስ አልያዝኩም ስልህ ምስት መስሎ ነው አይደለ? አይ መጽሐፍ ሳይሆን እናነበዋለን፣ ችግር የለውም። እዛ ጋር እንግሊዘኛውም ግሬስ ነው ግራስ ነው የሚለው እዛ ጋር ያለውም ግራስ ነው የሚለው 18 ማለት ነው። ግራስና ግራፍ ያጣላን እኛ እሱ አይደለም ዋናው ፖይንት። እሺ ማቴዎስ 15:35 ነው። ኤኒዌይስ በምድር ላይ ተቀመጡ ያለው ማለት ነው። እሱ ሊሆን ይችላል። በምድር ላይ ያለ ብዙ ጊዜ ይናገራል መጽሐፍ ቅዱስ። እሱ አይደለም የኔ ፖይንት። ምን መሰለ፣ አሁን እውነቴን ነው የምልህ፣ ከመላእክት ክብር ይልቅ የፓስተሮች ክብር የሚበልጥባቸው ብዙ ሰዎች አይቻል። ሶሻል ሚዲያ ላይ በማየው ነገር ነው የምናገረው። ለመላእክት የሚገባቸውን ክብር እንዳልኩ ቅዱስ ገብርኤል እንዲሆኑ ቅዱስ ገብርኤል እንደዚህ አድርጎ የሚባል ነገር ላይ ብዙ ነገሮች ላይ አናይም። ግን የእሱን ፓስተር እልል አድርጎ ብዙ ነገር ሲሉ የማያቸው ሰዎች ተፈጥረዋል። ኢቨን በጋርድ መልአክ ካዲያ ቅዱስ ሚካኤል እኮ ምንም ማድረግ አይችልም። ቅዱስ ሚካኤል ምን አደረገ ይባላል እንዴ? ቅዱስ ሚካኤል ምንም አላረገም። ቅዱስ ገብርኤል ያደረገውን ልንገርህ። ምንም ማድረግ የእግዚአብሔር መልእክተኛ ነው። እግዚአብሔር አደረገ ነው የሚባለው እንደማይችል ቆይ እሱን አይችልም ብለኸኛል። ስማኝ መጀመሪያ ስማኝ። አይችልም ብለኸኛል። ይችላል አይችልም? ስማኝ ቅዱስ ሚካኤል ቅዱስ ገብርኤል ኦኬ፣ መላእክታት በጠቅላላ አንዳች ከራሳቸው ማድረግ አይችሉም። አድርገው አያውቁም። አሁንም አያረጉም። ለዘላለም አያረጉም። የእግዚአብሔር መልእክተኞች ናቸው። ሂዱ አድርጎ የተባሉትን ብቻ ሄደው አድርገው ይመጣሉ። ይኸው አዲስ አበባ ሄደው ይመጣሉ። ተባረክ። ቆይ እኔ እዚህ ጋር ምን እላለሁ? ዘካርያስን ታስታውሰዋለህ? የመጽሐፍ ቅዱሱ ዘካርያስ የመጽሐፍ ቅዱስ ዘካርያስ ጋር ቅዱስ ገብርኤል የተላከው መልእክቱን ሊነግረው ነው። ምን ብሎ ሊነግረው? ጸሎት ተሰምቷልና ቢያረገው ልትለኝ ነው ይሁንዬ? ቃል በቃል ከዛሬ ጀምሮ አትናገርም። ዱዳ አድርጎታል። አላረገው? ምን ይገርምሃል? መልአኩ ጴጥሮስ አልገደለም እንዴ? ሰው አሁን ትሞታለህ ብሎ እኮ ሞተ እኮ ሰው። ስለዚህ አይችልም አልከኝ። አሁን ካልከው ጋር በራሱ አይደለም ነው ያልኩ። በራሱ ምንም ማድረግ አይችልም። አሁን በራሱ ምንም ማድረግ አይችልም እንዳልኩ። ምን መሰለህ፣ በማርያም ይቅርታ አድርጉልኝና ኤፍዬ የቅድሞ ሀሳብ አስችልም አይደል? ለመሰለህ እኔ እውነትን ማወቅ ስለምፈልግ ነው። በነገራችን ላይ ከታች አስቀምጡን አንድ ሰው ከታች ለኛ ለጴንጤዎች ከቅዱስ ገብርኤል እንትና ይበልጥብናል ብላችሁ የጻፋችሁ ማለት ነው። እንደዛ ምጽፉ አይደለም የኛ ሰዎች ስላልሆኑ ነው። አንዴ አንተ ራስህ አንዴ አንተ ራስህ የሚለው ትክክለኛ ነው። ኤፍ የሚለውን ስሙ አንዴ። እንደዛ የሚጽፉ ሰዎች የኛ ልጆች አይደሉም። እንደዛ እያሉ የሚጽፉት ማለት ነው። ከቅዱስ ሚካኤል ከቅዱስ ገብርኤል እንትና ይበልጥብናል ምናምን የሚሉት ፓስተር ይበልጥብኛል የሚሉ ነፍስ ነው። ቅዱሳን መላእክት ከሰው ጋር አይደለም። እኚህ ወንጌላውያን አይደሉም። ይሁን ዝም ብለው የሚረብሹ ኤቲስቶች ምናምን አሉ። ዱርዬዎች ናቸው የሚጽፉት እንደዛ። እኛ መላእክቶችን ከሰው ጋር አናነጻጽርም። የእግዚአብሔር መልአክ ቅዱሳን መላእክቶች ናቸው። በእግዚአብሔር ፊት የሚቆሙ ናቸው። ከነሱ እንደውም ከመላእክት ጥቂት አሳነስከው እያለ ብዙ ቦታ ላይ ይናገራል ኮምፔር እያደረገ እና ሰው ልጅም ከነሱ ከመላእክት ጋር የሚወዳደር የሚነጻጸርም አይደለም። ልዩ ፍጥረቶች ናቸው። በእግዚአብሔር ፊት የሚቆሙ እግዚአብሔር አገልጋዮች ናቸው እና እነሱ ጋር የሚወዳደርም ሰው የለም። አርፋችሁ ቁጭ በሉ። ክብሩ ልዩ ኤፊ ምን አልክ? ህዝቡም በምድር ላይ እንዲቀመጡ አዘዘ አልክ። ይሄ አማርኛ ትርጉሙ ነው። ምድር የሚለውን ደግሞ ወደ እንግሊዝኛው ትርጉሙ ስንመጣ ምን ይለዋል? and he come need the multitude sit down on the ground ይለዋል። ግራውንድ ይለዋል። ምድር የሚለውን ግራውንድ ብሎ ያመጣዋል። ኦኬ 18 ደግሞ የሆነ ያመጣውን ደግሞ ምድር አበራች የሚለውን ደግሞ በእንግሊዝኛም በአማርኛ የምናንብበው ምን ይላል? እንደዚህ ይላል። 18 እንደዚህ ይላል።
ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየው። ከክብሩም የተነሳ ምድር አበራች። አሁን እንደ ኤፍሬም ግምት ከሆነ ግራውንድ ነበር ማለት የነበረበት ግራውንድ፣ ልክ እነዛ እንደተቀመጡት ማለት ነው። ነገር ግን እንግሊዝኛው ምን ብሎ ይናገራል መሰለ? And after this thing I saw another angel come down from heaven ይልና having great power ካለ በኋላ and the earth ይለዋል። earth ምንድናት? ምድር ናት። ሶዛት ዮኒ የመልአክ ማብራት በምድር እንደሆነ የተናገረው ነገር ትክክል ነው ማለት ነው። ይህንን በምን ታስታርቀዋል? እሺ አሁን ከ3 ደቂቃ ምናምን በኋላ አክሰስ ስለሚኖረኝ የኮምፒውተር አሳያለሁ። ማታ አመጣልሃለሁ እንትኖቹን ትርጉሞቹን ማለት ነው። ምድር የሚለውን አንተ እርዝም በምትለው አመጣልሃለሁ፣ በዛም አመጣ ችግር የለውም። እና ተሰጠ ላፕቶፕን እስካገኝ ትጠብቀኛለህ ማለት ነው። እሺ አሁንም እንትን እያልኩ ስለሆነ እሺ ዮኒዬ ወደ አንተ እንመለስ። ወይ እንደዚህ እንትን አድርጌ ላምጣልህ እንዴ? እንዳሁኑ ፍሪዝ አድርጌ ማምጣት እችላለሁ። እስከዛ እንነጋገራለን። ምንድነው መሰለህ እያልኩ ያለሁት እኔ በማየው ነገር ላይ የክርስቶስ የነ ጴጥሮስ የነ ጳውሎስ ጨርቃቸው ራሱ የክርስቶስ መንፈስ ስላለበት አይደለም ሰው ጨርቁ ራሱ ምን ሲያደርግ ሲፈውሱ አይተናል። ገብታ ጨርቁ ራሱ የነ ጳውሎስ የለበሱት ጨርቁ ሲፈውስ አይተናል። እንኳን አይደለም መልአክ ማለት ነው። መልአክ ከጳውሎስ ጨርቅ ያነሰ የእግዚአብሔር ስልጣን አለው እንዴ? ያለፈ እንጂ ያነሰ ስልጣን የለውም። እና ብዙ ጊዜ በማየው ነገር ላይ አሁን የብሽሽቅ እንጂ የወንጌል ስራ እየተሰራ ንጹህ የወንጌልን ስራ ለመስራት እየተኬደ ያለበትን መንፈስ አላየሁትም። እውነቱን ነው የምነግርህ። ንጹህ የክርስቶስ መንፈስን ንጹህ ክርስቶስን እንዲወዱ ሳይሆን ጠልታችሁ ኑ፣ በቃ እዛ ቤት የሚረባ ነገር የለም፣ ጠልታችሁ ኑ። እዚህ ሲኬድ ደግሞ ብዙ ተአምር፣ የሚዘገንን ተአምር፣ ለመናገር የሚሰቀጥጥ ተአምሮች እናያለን። ስለዚህ እንዳልኩ ቅዱስ ገብርኤል ስልጣኑ አፉን ለጉሞት ቀስፎት ሄደዋል። ቅዱስ ገብርኤል የተላከው መልእክት ሊያደርስ እንጂ አፉን ዝጋናና የተባለበት አንድም ቦታ የለም። ዚስ ኖ ፕሌስ። እዛ ቦታ ላይ ቅዱስ ገብርኤል መልአኩን ለዘካርያስ ነግሮት ለመሄድ ነው። ጸሎት ተሰምቶልሃል ነው ያለው። ከዛ አላምንም። እንዴት እኔ ከሸመገም ሚስቴ እኮ ሸምግላለች ብሎ ሲከራከረው ልጅ እስኪወለድ አትናገርም ብሎ ዘግቶት ነው ሄደው። እዛ ላይ ኖ እግዚአብሔር ስጋ ብሎት ነው ተመልሶ ሄዳ አትለኝም። እዛው ላይ ነው ቀስፎት ሄደው። ስለዚህ በምድር ላይ ከመጡ በኋላ እግዚአብሔር ከሰጣቸው ስልጣን ከመጡ በኋላ ውሳኔው የመወሰን ነገር እንዳላቸው እዚህ ጋር ያሳያል። እንዲሁም ብርቱ መልአኮች ሲመጡ ከታናናሾቹ አንዱን በእግዚአብሔር ፊት ነው የሚለው መጽሐፍ ቅዱስ ሲናገር፣ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ሲናገር በእግዚአብሔር ፊት የሚቆምላቸዋል። ቃል በቃል ነው የምናገረው። ምንድን ነው እዚህ ጋር የሚለው? የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ምን ይላል? ከነዚህ ከታናናሾቹ አንዱን እንዳትንቁ ይላል። እንዳትንቁ። ለምን? እሺ ናኩኝ ልበል፣ ይህን ሰው ናኩ፣ የእግዚአብሔር ሰው ነው፣ ለምን ብዬ ልጠይቅ? ምን ይላል? ተጠንቀቁ። መላእክቶቻቸው ነው የሚለው። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁና። ያያሉ፣ መላእክቶች አሉ፣ ያያሉ። እንዳትንቁ። ማንን? እነሱን የሚጠብቁ መላእክቶቻቸው ተጠንቀቁ። ስለዚህ መላእክቶቻቸው ያያሉ የእግዚአብሔርን ፊት። ስለዚህ እንዳልኩ እንደ ዘካርያስ አፈን ሊለጎመ ይችላል። እነሱ ላይ ብዙ የሚሳፈጡ አይቻለሁ በድፍረት። ዮኒዬ ምንድን ነው መሰለህ፣ እኔ አሁን ኦኬ ሀሳብ ገብቶኛል፣ ግን አንድ መታወቅ ያለበት ነገር ማለት ነው ስለ መላእክም ቢሆኑ መላእክቶቻቸው ፊት ያለው ችግር የለውም። እሱ እኮ እኔ ራሱ በቀኝ ተቀምጣል አይደል የተባልኩት። እኔ እኮ ከኢየሱስ ጋር በቀኙ ያስቀመጠኝ ሰው እኮ ነው አይደለም፣ እግዚአብሔርን ፊት ማየት ቀርቶ ማለት ነው። እና እሱ እንትን አይደለም፣ እንደዚህ አይነት ጋለጣዎች ላይ አይደለም። ዱዳ ማረጉንም ነግሬሃለሁ። ጴጥሮስ ገለዋል ሁሉ ማለት ነው። ትሞታለህ አሁን አለው።
አታልሃልና መንፈስ ቅዱስን ብሎ ማለት ነው። ያ ስፒሪቹዋል ሬልም የመንፈሳዊ ዓለም አሰራር ነው። ኦኬ ሰዎቹ አጌኒስት ሲሆኑ ከመንፈሳዊ ዓለም ጋር መልአክ አውቶሪቲ ያለው መልአክ ሳይሆን ማንኛውም ኮኔክሽን ያለው ከስፒሪቹዋል ሬልም ከእግዚአብሔር ጋር ኮኔክሽን ያለው እንዳልኩ ሰዎችም እነ ጴጥሮስም ድገሞ ቅድም ያልከው መላእክቶች ምን አውቶሪቲ ያላቸው? መላእክቶች ሳይሆን ከመንፈሳዊ ዓለም ጋር ኮኔክት ያደረገ ማንኛውም ፍጡር ማለት ነው። ማንኛውም ፍጡሩን ተወና ፍጡሩን እናወራለን እነ ሲያረጉም አይተው አንተ እኮ ያልከኝ ያለው የአውቶሪቲ ያላቸው ያልከኝ ማለት እንደ አውቶሪቲ ያላቸው ማለት ነው። ኦፍ ኮርስ በእግዚአብሔር የተሾሙ አይደሉም እንዴ? አውቶሪቲ ያላቸው እኛም ማለት ነው። ሌሎቹ ፕሮቴስታንት እኔ ለኝም እንዴ አውቶሪቲ እኮ እኔ ራሴ ያለኝ አንተ አይደለም አንተ ጋር ችግር የለብኝም። ኤፍዬ ሌሎቹ ማለኛ አውቶሪቲ ያልኩ እኔ አሁን እኔ ራሴ ኤፍሬም ባለ ጊዜ አሁን አውቶሪቲ ያለኝ ጌታ ልክ ስቀበል በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ አለ። እኔ አሁን በአጋንንት ኃይል ሁሉ ላይ ስልጣን የተቀበልኩ ሰው ነኝ እኔ ራሴ እንኳን መላእክት እንዴ ሰው። ስለዚህ መልአክ አፍ ለጎመ ተብሎ ለምን ይገርመናል? ጴጥሮስ ሰው አልገደለም እንዴ? አሁን ትሞታላችሁ አለና ሬሳቸው ከወደቀ ወዲያው ማለት ነው። ከዛስ በላይ አላረጉም እንዴ ሐዋርያቶቹ? ይሄ መንፈሳዊ ኮነ የሚነገረው አሁን እሱ ስልጣን መቼ ነው የምታጣው? እሱ ስልጣን መቼ ነው የምታጣው? መቼ ነው የምታጣው? እሱ ስልጣን መቼ ታጣዋለህ? ከእግዚአብሔር ጋር አጌኒስት ከሆንክ ካልተለየስ ከእግዚአብሔር ጋር ካልተለየህና በጽድቅ ከሞትክስ ታጣዋለህ? ሰማይ ቤት ምንም የለም። ሰማይ ቤት ልትወስድ ነው እንዴ አንተ? በጽድቅ ከሞት ነው። ሰማይ ቤት መጽሐፍ ቅዱስ ምን ይላል መሰለ? ለሰው አንድ ጊዜ ሞት ከዛ ፍርድ ተመድቦበታል ይላል። አሁን አንተ ቅዱሳን የምትላቸው በሰማይ ስለኔ ይጸልያሉ፣ ያመሰግናሉ፣ ያማልዱኛል የምትላቸው እነሱ እድል ፈንታ የለም። ኦኬ ሆኖ ሰከንድ ዮሐንስ ራእይ ላይ ምንም ፍርድ ነው የጠየቁት እንጂ ምልጃ አልጠየቁም። ምን አገባቸው? ምን አገባቸው? ስልጣን ስላላቸው እኮ ነው የጠየቁት። ኤፍዬ ስልጣን ስላላቸው ነው የጠየቁት። አየህ ዮሐንስ ራእይ ምዕራፍ 6 ላይ ስልጣን ስላላቸው። ለዚህ ነው በምድር ላይ ያለ አሁን ቅዱሳን እኛ ያማልዱናል ብለን የምንለው በምድርም ያለብልጃ በሰማይም ያለብልት ምልጃ ጭፍጨፋ አይደለም። ይኸውልህ አንድ ነገር አንድ ጊዜ ይሄን ልመልስለት ደሜ ምልጃ ጭፍጨፋ አይደለም። ኦኬ ግደልልን፣ ተበቀልልን፣ ደማችንን እያሉ የሚጮቱ ሰዎችን አምጥተህ ስለ ምልጃ ነው ብትል አይኔ ስለምልጃ ምልጃ እያልኩ አይደለም። ምልጃ እያልኩ ሳይሆን በምድር ላይ ስልጣን ካለን አንተም በምድር ላይ ስልጣን አለ፣ በሞትም ደግሞ እዚህ ቦታ ላይ ስልጣን ይቆማል የሚል የለም። ስልጣን እዚህ ቦታ ላይ ይቆማል የሚል የለም። ለምን? አንተ በምድር ላይም ያለ ብልት በሰማይም ያለ ብልት አንድ አካል ነው። ሶዛት በምድር ላይ ያለ ብልት። ስለዚህ አሁን ሰማይ ቤት ሄደው ሰው እየገደሉ ነው እነ ጴጥሮስ እያልከኝ ነው? ዱዳ እያደረጉ ነው እያልከኝ ነው? አይደለም። ሰማይ ቤት ምን አውቶሪቲ ነው ያለው? ምን አውቶሪቲ ያለው ሰማይ ላይ? ሰማይ ላይ መስደድ ነው አውቶሪቲ። በምድር ላይ ምልጃን ያደርጉ ነበር። ምልጃን ያደርጉ ነበር። ሰማይም አላጡትም። እሺ ቆይ ምልጃ ብቻ አይደለም ያደርጉ በምድር ላይ ሲኖሩ እሺ ያስተምሩ ነበር። ወደ መላኩ ቆይ በምድር ላይ ያስተምሩ ነበር። ሰማይ ቤት ያስተምራሉ እኮ ልማርበት እንጂ ልከራከር አይደለም ደሜ። እኔ እኮ ጥያቄ የምጠይቀው ልማርበት ነው ደሜ። አንዴት ሆና ወደ የት ጋር ሄድ መሰለ? እኔ የምሄደው ምንድን ነው የሉቃስ ወንጌል ምዕራፍ 16ን ታውቀዋለህ ብዬ አስባለሁ። ከቁጥር 20 ምናምን ጀምሮ ከ18 ጀምሮ ምን ይሁን መሰለ? እዛ ላይ አብርሃምን ይጠይቀዋል። አብርሃም አባት ሆይ አልዓዛርን ላክልኝ ብሎ ይማጸነዋል። አይተሃል? ትክክል ያ ትክክል። ስለዚህ የተማጸነበት ባይችል ባያቅ እኔ አሁን በሁለቱም በኩልም ተረድቼዋለሁ። አንደኛ ማድረግ ስላልቻለ ነው ያላረገለት ብዬ አስባለሁ። ሁለተኛ ደግሞ እባክህ ምድር ያሉትን አለው 5 ወንድሞች አሉኝና አባቴ ቤት እነሱ ወንድሞቼ እንዲድኑ አልዓዛርን ላከውና እነሱ ከሞት አስነስተ ላከውና እሱ ይንገራቸው ሲለው እነ ሙሴና ነቢያትን ካልሰሙ ምንም ማድረግ አይቻልም ተባለ። ስለዚህ አሁን የምጠይቅ ምንድን ነው እዛ ላይ ሆኖ ይሄ የሞተው ሰው ማለት ነው በሲኦል የሚሰቃየው ወንድሞቹ እንዳይሰቃዩ የእሱ የገባበት እንዳይገባ ላይ ሲኦል ሆኖ እያያቸው አብርሃምና አልዓዛር በቅፉ ነው እየተጽናና ነው ያለው ከአብርሃም ጋር ሆኖ። ትክክል።
ተግባባን። እየተጽናና መጽናናት ቦታ ነው ያለው፣ እየተጽናና ነው። ስለዚህ ከሲኦል ወደ መጽናኛ ቦታ የሚታዩና ከስር ደግሞ አብርሃም ነቢያቶች የሚናገሩትን እነ ሙሴ ነቢይ እንደሆኑ እነሱ ክርስቶስ እግዚአብሔርን እንደሚሰብኩ እንደሚያድኑ ያወቀበት ነገር እንዴት ሊሆን ቻለ? እስቲ ዘግበኝ። እላይ ከገባ በኋላ እንዴት ሊያውቅ ቻለ? ምድር ያሉት እነ ሙሴ ጋር አልነበረም አይደል? ከነ ሙሴ ጋር አልነበረም አብርሃም። አብርሃም እንዴት ሊያውቅ ቻለ? እነ ሙሴ ምድር ላይ ነቢያት ሆነው የእግዚአብሔር ነቢያት ሆነው እግዚአብሔርን ሰብከው መንግስተ ሰማያትን እንደሚያዋርሱ እንዴት ሊያውቅ ቻለ? እስቲ ንገረኝ። ይሄ እንዴት ሊያውቅ ቻለ አብርሃም? ኦኬ፣ ስለዚህ ሊያውቅ ይችላል ያልከው ሁለት ነው፣ አብርሃምንና ሰውየው ነው። እንዴት ሊያውቅ ቻለ ያልከው ሰውየው ወንድሞቹ በምድር ላይ መኖሩ ምናምን እንግዲህ ያው ወንድሞቹን ጥሏቸው ነው የመጣው። ራዕይ 6 ላይ ያለው ከዚህ ጋር ተያይዞ ይነሳል። እንዴት አወቁ በምድር ላይ ይባላል። አይ ጥሏቸው አይደል ወደ ሲኦል ሄደው ሞቶ እኮ ነው ሄደው። ስለዚህ አንተ ከኢትዮጵያ ተነስተ አሜሪካ ስትሄድ አሜሪካ ደውለህ ከአሜሪካ ወደ ሀገር ቤት ደወልክና በሰላም ገብቻለሁ አልካቸው ቤተሰቦችን። እንዴት አወቁ ቤተሰቦች መኖራቸውን? አዲስ አበባ ጥላቸው ስለመጣህ ነው። ስለዚህ ታወቃለህ። ሞቼ ቆይ ደሜ ዝም በል። እኔ ወንድሜን ነው የምጠይቀው። ዝም በል ደሜ። እንዴ ሞቼ ነው እንዴ መነግራቸው? አይደለም እያልኩ ያለው ሲኦል ገብቻለሁ። ቆይ እኔ በሰላም ሲኦል ገብቻለሁ። ከሲኦል እየደወልኩ እያገናኘሁ ነው ማለት እችላለሁ? አይደለም። መደወል ላይ ለምን ትኩረት እንዳደረክ አላውቅም። እኔ መደወል ላይ ሳይሆን አሜሪካ ከገባህ በኋላ ሲኦል መግባቱን እነሱ በምን ያውቃሉ? ቆይ አልሰማኸኝም? አይ ሰምቻለሁ። ማለት ምንድን ነው አሁን ለምሳሌ አሜሪካ አንተ ከኢትዮጵያ መሄድን በሰላም ገብቻለሁ ማለትህን አልከኝ አይደለ እንዴ? እነዛ ሰዎች አብርሃም በመጽናኛ ቦታ መሆኑ ያልገባህ። ቆይ አልዓዛር በእንትን ቦታ መኖሩን በሚጽናናበት ቦታ መኖሩን ያ ደግሞ በሲኦል እየተሰቃየ እንደሆነ አብርሃምና አልዓዛር እያዩ ነው። እሱም ደግሞ ውሃ ጠይቋል፣ አልዓዛርን ጠይቋል። ላክልኝ ነው ያለው። አባት ሆይ ነው ያለው። አባት ሆይ እባክህ ከቃጠሎ ምላሴ ላይ ጠብ ያርግልኝ አልዓዛርን ብሎ ነው የጠየቀው አይደለ እንዴ? ለምን እንዳለ እዛ ሙሉ ነገር እንዳለ ማሳያ ነው። ምክንያቱም እዛ ቦታ ላይ ውሃ እንዳለ በዛ አውቃለሁ። ባይኖር ውሃ አይጠይቅ፣ የሌለበትን አይጠይቅ። ስለዚህ አሁን የምጠይቅ ምንድን ነው እዚህ ጋር አብርሃም እነ ሙሴ ምድር ላይ የነ አብርሃምና የነ ሙሴ ዘመን ይለያያል። ስለዚህ አብርሃም እነ ሙሴ ምድር ላይ መኖራቸውን ሙሴ ሕግን ወካይ ነው። ይኸውልህ ሙሴ ሕግን ወካይ ነው። አብርሃም በምን አወቀ እኮ? ሙሴ ሕግን ሙሴ ሕግን ወካይ ነው። እዛ ጋር ሙሴ ተብሎ ሕግን አወቀ። የአብርሃምና የሙሴ ዘመን አንድ ነው አይደለም? ቆይ እሱ አንድ ነው፣ አንድ አይነት ነው አይደለም? ቆይ አንድ አይነት አይደለም። ቆይ እንደዛ ሳይሆን ስለዚህ ሙሴ በነበረበት ጊዜ አብርሃም ነበረ እኮ። ቆይ ላስረዳህ እኮ ነው። አሁን ኖ ልታስረዳኝ ነው። ግን አንዴ የምጠይቀው ምንድን ነው የአብርሃም ጊዜና የሙሴ ጊዜ ተለያዩ። አብርሃም ካለፈ በኋላ ነው ሙሴ መጣው። አይ ቆይ አሁን እንደዛ አይደለም። ከቅድሙ ጀምሮ ቆይ አይደለም፣ ከቅድሙ ጀምሮ ነው መመለስ ያለብኝ ነው። አይ ይሄንን ሳይሆን አይደለም ያልኩ ከቅድም ጀምሮ ነው መመለስ ያለብኝ። ኖ እዚህ ጋር ነው የምጠይቀው። አሁን እዚህ ጋር አለው አይ ቅድም ሪፕሬዘንት የተደረኩበት አለ። አሁን አሜሪካና ኢትዮጵያ የሚለውን አልገባህም? እኔ ለምሳሌ እንዳመጣውና አዎ ግራ ገብቶኛል። እሱንም ዘግበኝ። አዎ ልናገር ብዬ ነው። አንተ መደወሉ ላይ ነው ትኩረት ያደረከው። እኔ እያልኩ ያለው የነበረው ምንድን ነው ያ የሞተው ሰው ኦኬ ሞቶ ነው ከምድር ነው የሄደው። ከምድር ሄደ ኦኬ በሲኦል ነው ያለው። አሁን እንዴት አወቀ በሲኦል ሆኖ ስለ ወንድሞቹ የሚል እንደ ራዕይ ላይ 6 ላይ ያለው ደማችንን ተበቀል የሚሉትም እንዴት አወቁ በምድር ላይ ሰዎቹ መኖራቸውን የሚባል ጥያቄ ስለሚነሳ አይ ለምሳሌ አንተ አሜሪካ ስትሄድ እኮ በሰላም ደርሻለሁ ብለህ ወደ ቤተሰቦች ደውልሃል እና ቤተሰቦች በህይወት እንዳሉ በምን አወቅ ብለህ እንዴ ቤተሰቦቼንማ ጥያቸው ነው የመጣሁት እኮ ትላንትና ተሳፍሬ ስመጣ ጥያቸው ነው የመጣሁት። ስለዚህ አምነህ እንዳሉ ደወልክላቸውና በሰላም ገብቻለሁ አልክ። ይሄም ሰውዬ ሲሄድ የሄደው ከነዚህ ሰዎች መካከል ነው እኮ ተለይቶ ሄደው። ሲሞት እየኖረ ነበረ ከአምስት ወንድሞቹ መካከል ሞተና ሄደ። ስለዚህ ያወቀው ሰዎቹ በዛ ቅጽበት ሰውየው በሲኦል እያለ የሚሆኑትን ነገር እየተከታተለ አይደለም። ሰዎቹ ሁሉ እየጠጡ እየተነሱ መሆኑን አይቶ አይደለም ያለው። ጥሏቸው ነው የመጣው ያውቃል። አምስት ወንድሞች ነበሩት። ስለዚህ ለዛ ነው ይሄንን ለዚህ ነው እንደዛ ምሳሌውን ያመጣውልህ እንጂ
ከመደዋወል ጋር ምናምን መልካም እሱ ተግባባን። የአብርሃምና የሙሴን እሱ ተግባባን። የአብርሃምና የሙሴን ነገር አብርሃም የነበረበት ዘመንና ሙሴ የነበረበት ዘመን ይለያያል። አብርሃም በነበረበት ጊዜ ሙሴ የለም። ስለዚህ አብርሃም እነ ሙሴ ምድር ላይ እንደዛ እንደሚያስተምሩ ስለ እግዚአብሔር በነብይነታቸው እንደሚያስተምሩ በምን አወቀ? አብርሃም ሞቶ በምን አወቀ? እሱ እንድታስረዳኝ ነው። በምን አወቀ? ኦኬ በዛ ሰዓት ይንገሯቸው ብለው ለአንብበው። እሺ ይነበብ እየጨቀጨቁ እሺ አንብበውና መልስልሃለሁ። አይ ቀላል ነው ምሳሌው። በዛን ሰዓት ሙሴስ ሙሴ አልነበረማ። በአብርሃም ዘመን ሙሴ አልነበረ። እሺ አይ ከሱ ጋር አያይዤ የነበረበት መጽናኛ አስራ 16 ከቁጥር 19 ጀምሮ ምን ይላል? ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳ መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በቅፉ። እርሱም እየጮኸ አብርሃም አባቶይ ማረኝ፣ አብርሃም አባቶይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኛል። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉን። አሁን ግን እርሱ በዚህ ይጽናናል፣ አንተም በዛ ትሰቃያለህ አለው። ከዛም ከዚህ ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ፣ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አለ እንግዲያስ አለ አባቶይ ወደ አባቴ ቤት፣ አባቶይ ያለው እያከበረ ነው የሚያነግረው አብርሃምን ማለት ነው። አባቶይ ወደ አባቴ ቤት እንድትወስደው እለምንሃለሁ፣ 5 ወንድሞች አሉኝና። አሁን ከኤፍሻ ጋር የምስማማው በዛ ነው። ምድር ነበረ፣ ወንድሞቹ የእሱ አይነት አክት ነው የሚያደርጉት፣ ባለጠጎች ናቸው። ወደ ሲኦል እሱ ጋር መጥተው እንደሚሰቃዩ ስለሚያይ ይሄንን ነገር እንዳይሰቃዩ የሆነ ነገር ይፈልጋል። እንደሱ እንዳይጠፉ የሚፈልገው ነገር አለ። ይሄ ከኤፍ ጋር ያስማማናል። የእኔ ጥያቄ የቱ ጋ ነው? እዚህ ጋር ያሉት ነው። እነርሱ ደግሞ ወደዚህ ስፍራ እንዳይመጡ ይመስክርላቸው አለ። ከዛ አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ደግሞ ይስሙዋል። ስለዚህ ሙሴና ነቢያት አሏቸው፣ እነሱን ደግሞ ይስሙ። ስለዚህ አብርሃም ሙሴና እነ ሙሴ መኖራቸው ምድር ላይ ከሞተ ካለፈ በኋላ እንዴት ሊያክቻለ? ሰማይ ነው፣ በእቅፍ ውስጥ ነው። ምድር ላይ የሚከናወነው ነገር ማያይ ከሆነ አሁንም ቅድም ስላልኩት ሀሳብ አይ ቲንክ ስለሱ ሀሳብ ብቻ ረጅም ማውራት አለብን ብዬ አስባለሁ። እየሰካው ላውራ ስለ ሜታፎር እያልኩ ቅድም ስናገር የነበረው ማለት ነው። ታታብ እያደረጋችሁ ደብረው ቤተሰብ እሺ፣ አገላለጹ እዚህ ጋርም ሜታፎር ነው። ኦኬ እንትን ሲል የነበረው ኮንቨርሴሽኑ የነበረው ማለት ነው ከአብርሃም ጋር። አሁን ሙሴ መኖሩን በምን አወቀ ነው አንተ እያልከኝ ያለው ከቅድም ጀምሮ። እኔ ደግሞ ቅድም ገና ስታነሳው ጀምሮ እየነገርኩ ነበረ ሙሴ ሕግን የሚወክል ነው እና እዛ ጋር ሜንሽን ሙሴ እያለ የሚናገረው ሕግን ነው ብዬ ነግሬህ ነበረ። ግን አይ ቲንክ አልሰማኸኝም ወይ? ቀጥልሃል በዚህኛው ሐሳብ ማለት ነው። ይሄንን በጠይቀኝ አንደኛ ሙሴ የሚለው ሐሳብ ሕግን የሚለው። ሌላው አብርሃም በምን አወቀው? ሙሴ በዛን ሰዓት የት እንደነበረ ታውቃለህ? ዮኒዬ እሺ፣ አንድ ጊዜ ኤርፎን እንዳውጣው።
ታፕታፕ እያደረጋችሁ ሬድ እያበራ ነው የኤፍሻ ታፕታፕ አድርጎ እንደገናም ደግሞ ሉቃስ 9:30 ተመሳሳይነት ስላለው ሙሴና ኤልያስ እንዴት ነው እዛ ታቦር ተራራ ላይ የመጡት? እሱንም አካተ ሜታፎር ከሆነ ይሄኛው ምን ራሱ ነው የወጣው። ታፕታፕ አድርጎ አይ ነው ስልኩ ነው ራሱ ነው የወጣው። ሜታፎር ከሆነ ይሄኛው ሉቃስ 9:30 ላይ ኤልያስና ሙሴ ከክርስቶስ ጋር አብረው ተገልጠዋል፣ ታይቷል። ክርስቶስ ራሱ ነው እንግዲህ ሉቃስ 16 ላይ የተናገረው እና ጀስት እንደዛ ነው። ግን ዋናው ሀሳብ ምንድነው ወንድሞቼ እና እህቶቼ? ዮሐንስ ራዕይ ምዕራፍ 18 መላእክት ምድር ላይ ያበራው የመላእክት ብርሃን ምድር ላይ የበራው እውነተኛ ብርሃን ነው። መላእክት ነው የመላእክት እውነተኛ ብርሃን ነው ምድር ላይ የበራው። ስለዚህ መላእክቶች ምድርን ይሞሏታል። ይሆንዬ በጣም ተይኪው እውነት ነው የምልህ። እኔ የማነበው ነገር እንዳልኩ ይገልጽልኛል። እኔ በማነበው ነገር ላይ እንትን አለለም ገባ። ፊት ለፊት ኤፍሬም መጥቶ እዚህ እንዳያስረዳ የፈለግኩበት የምወደው ወንድሜም ስለሆነ ጭምር ነው የምጠይቀው። እኔም መረዳት ስላለብኝ ነው። ኤፋ ካለ አስገባው። እሺ ኤፋ አልገባም። ትንሽ ያለበት ቦታ ይስተካከላል። የለም መሰለኝ እንዳለ ስለዚህ እኔ ምንድነው ጥያቄዎች አሁን ለምሳሌ በመልአክ ላይ ያሉኝ ነገር በቅድስት ድንግል ማርያም ላይ ያለኝ ነገር ጥያቄ ምልክት ይገታል። ምክንያቱም የጳውሎስ ጨርቁ ነው የምልህ ጨርቁ መፈወስ እየቻለ ባየሁት ነገር ላይ መጽሐፍ ቅዱስ እየነገረኝ የሰው ልጅ ቅድም ኤፋዬ ብሎኛል። ኤፍሬም ሲል ምን አለ? ዋሽተው በመንፈስ ቅዱስ ላይ ስለዋሹ ትሞታለህ። ሚስቱንም እንደሞተች ራሱ አድርጓል። ከእግዚአብሔር የጠየቀው ነገር የለም። እግዚአብሔርን አሁን ትሞቻለች ነው ያላት። ስለዚህ መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ መላእክቶች ላይ አለ። የእግዚአብሔር መንፈስ ቅዱስ ቅድስት ድንግል ማርያም ላይ አለ። ጸጋን የሞላብሽ ተብላለች። ሙሉ ጸጋን ይሰጣል። ስለዚህ ሙሉ መንፈስ ቅዱስ የሞላባት ሴት የዳዊት ልጅ ማረኝ ብሎ ሲጠይቅ እዚህም ጋር ሲባል የምሰማው በብዛት ወንጌል የገባቸው ሰዎች የቅድስት ድንግል ማርያም ልጅ ማረኝ ብሎ ማለት ኤፍሬም ራሱ ወንድም የመጡ ምንም ችግር የለውም ብሎ ሲናገር ምናልባት አንተ አልሰማው። ምክንያቱም እኔ ልብስ እየቀየርክ ይሆናል። የዳዊት ልጅና የድንግል ማርያም ልጅ ብለህ ማካተት የዳዊት ልጅ ዳዊትም ሰው ነው ገባ ፍጹም ሰው ነው። ድንግል ማርያም ፍጹም ሰው ናት። አንድ ሰው በድንግል ማርያም ጸሎት ቢያደርግ የድንግል ማርያም ልጅ ምሕረት አድርግልኝ ብሎ ቢናገር ምንም ችግር የለውም ነው። ምሕረት አድርግልኝና አድኝኝ ይለያያል። ሰምታችኋል። ግን የቅድስት ድንግል ማርያም ልጅ ምሕረት አድርግልኝ ይቅር በለኝ። አሁን እግዚኦ መሐረነ በእንተ እግዝእትነ ማርያም መሐረነ ክርስቶስ ሲባል ስለ እናት ብለ ይቅር በለን ምሕረት አድርግልን ነው። በእንተ እግዝእትነ ማርያም መሐረነ ኤፍዬ መጥቷል አስገባል። ስለ እናት ስለ ቅድስት ድንግል ማርያም ብለ ምሕረት አድርግልን የሚል ነገር ነው የሚለው። ስለዚህ እስቲ ይሄንን ነገርም አብሬ መጠየቅ ስላለብኝ ነው። በሁለቱም በኩል እያየው ስለሆነ በተለይ አንዳንድ ይቅርታ አድርጉልኝ ኦርቶዶክስን ለማብሸቅ የመጣችሁ ሰዎች ስላላችሁ በመሃል ባላንስ ያደረገ ነገር እንድንነጋገር ስለፈለግኩ ነው። ለብሽሽቅ ፖለቲካ ለመስራት ኦርቶዶክስ በጣም ስራችሁ ድረስ ከዛ ከኦርቶዶክስ ወጥተን ደም ስራችን እንዲጠላ ለማድረግ የምትሰሩ ወንድምና እህቶቼ በመጀመሪያ ጥላቻ በጌታ አይደለም። እሱ አንድ ነው። ሁለተኛ ደግሞ መጽሐፍ ቅዱስን በማንበብ በመረዳት መላእክቶች ምን ቦታ አላቸው፣ ምን ስልጣን አላቸው፣ ቅዱሳን ምን ስልጣን አላቸው የሚለውን በመረዳት ሌላው እስከሚፈርዱ ድረስ በነነዌ ዘመን ያሉትንም ይናገራል። የነነዌ ዘመንም ቅድም ኤፍያ አልመለስክልኝም። ነነዌ ዘመን የነበሩት ተነስተው ይፈርዳሉ ይላል። እሱንም አብረን እንድትመልስልኝ ስለምፈልግ ይፈርዳሉ እያለ ይላል እና እያነበብኩ ሄድ የተረዷቸው ብዙ ያልገቡኝ ነገር በመንፈስ ቅዱስ እየተገለጹልኝ ነው። ስለዚህ እነዛን ነገር እያደረግን በናወራ ነው። ሜታፎር አይደለም። ሉቃስ 16 አይደለም ከሆነ አምጡልኝ። በፍጹም አይደለም።
ነው የሚሉ ሰዎች ካሉ እዚህ ጋር እንነጋገር። ሉቃስ 9:30 ጋር ማስታረቅ አለበት። ከሉቃስ 9:30 በቪዲዮ ወጣ ግን ደስ ይለኛል ከተቻለ። ካልተቻለ ችግር የለውም። በምን በቪዲዮ ኤፍዬ ብዙ ጊዜ ያፍራል። አጎቴ እኮ ነው ኤፍዬ ሽኮረም ብዙ ጊዜ ወይኔ እንትን በእናትህ ይነፋነፋል። መውጣት ነበረብኝ ኔትወርክ። አሁንም ድምፁ ልክ አይደለም። አንዴ ታፕታፕ አድርጉ ቤተሰብ። ድምፅ ልክ ወይ ኤርፎን ምናምን እንደዚህ ሰምቲንግ ብታስተካክሉ መርጥ ነው በጣም ወይ እንደዚህ ከሆነ ምንድነው የምናደርገው መሰለህ? አሁን መጣ ሉጣና ከቢሮ መጣሁ። ቆይ እስቲ የት ነው ያለው? መግባት የሆነ ቦታ መሆን ትችላለህ እኮ። አሁን ወደ ቤት መግባት አለብኝ። ቢሮ ነው ያለሁት። ምን ያህል ይፈጅ? መውጣት ከነበረብኝ 2 ሰዓት አረፈድኩኝ እና ከቤት መግባት እችላለሁ። አሁን ቢሮ ነው ያለሁት። ኦኬ። ቤት ምን ያህል ይፈጅባል? ቆይ ምን ያህል ደቂቃ ይፈጃል? ከቢሮ ቤቴ በጣም ሩቅ ነው። ዮኒ አሁን ያለሁበት ቤት ወደ 2 ደቂቃ ፕሮግራም ቢዘጋጅ ይሻላል። እንደዛ ይሻላል። 2 ደቂቃ ያለው ኤፋይ 2 ደቂቃ ነው ያልኩት። 2 ደቂቃ ነው ያለው እኮ 2 ደቂቃ ነው ያለው። 2 ደቂቃ በጣም ሩቅ ነው። 2 ደቂቃ ቤት 2 ደቂቃ ግባ። ሂድ በቃ ቪዲዮ ላንሳና ግባ። 2 ደቂቃ ከሆነ ንጋው። አሪፍ በቃ ቤት ገብቼ ከቤት እገባለሁ በዋይፋሽ። ደስ ይለኛል። ማውራት ስለምፈልግ መጠየቅም ስለምፈልግ ነው። እስከዛ እኔ እና እሱ እናወራለን። እስከዛ ቀጥልሽ ሆን እየተረዳውን ግንዛቤ ያስከሆን አሪፍ ነው በጣም። ሌላው ምንድን ነው ይሄ ግንዛቤ እንዳለ ሆኖ በኢየሱስ ክርስቶስ ላይ ሽሽት አሁን አንተ በጴንጤ ስለመጣ የኢየሱስ ክርስቶስ አያስደነግጥም። ብቻውን ስሙ ሲጠራ ኢየሱስ ጌታ ነው ሲባል፣ ኢየሱስ የአምላኮች አምላክ ነው ሲባል፣ ኢየሱስን ብለህ በአደባባይ ብትሰብክ አትደነግጥም። በኦርቶዶክስ የመጡ ሰዎች ሲሉ ጴንጤ ነህ እንዴ ይባላል። ይሄ መንፈስ መሰበር አለበት። ተግባባን? አንድ የደውለውለት ነው። ተግባባን? ስለዚህ ምንድን ነው አንዳንዶቹ ምን ያደርጋሉ? ይህንን ነገር በጣም የሚደነግጡ ሰዎች አሉ። ኢቨን ቲክታክ ላይ ጌም ሲጫወቱ ኢየሱስ ጌታ ነው እያላችሁ 3 ጊዜ በሉ። ግለሰብ ሊሆን ይችላል፣ ግን አንዴ ሪከርድ ተደርጎ ሲለቀቅ ብዙ ሰው ያየዋል። ያንን ማስተዋል አለባቸው የኦርቶዶክስ ወንድምናቶች። ጴንጤ ኢየሱስ ጌታ ነው ስላለ እኔ አልለውም የሚል አስተሳሰብ ይዘው መምጣት የለባቸው። ግጥም አድርገህ ነው የምትልለት። ጴንጤም ሆነ ሙስሊምም መጣ፣ ፍቅር ሲዝም መጣ፣ ማንም መጣ። የኦርቶዶክስ ወንድምናቶቼ ኢየሱስ ጌታ ነው በልብላ ቅጣት ሲሰጥ ኢየሱስ የጌቶች ጌታ ነው፣ ጌታ ነው፣ አምላኬ ነው እያልክ በደረቴን ነፍተህ መናገር አለብህ እንጂ አትሽሹ። የምትሸሹ ከሆነ ምን ይሆናል መሰለህ? በዚህ ጋር አያችሁ ፖለቲካ ይሰራል። ምን አይነት ፖለቲካ? ኢየሱስን ጠል ናቸው የሚል የአንድ ግለሰብን አይደለም ማየት ያለባችሁ። ለምሳሌ ሙሉ የበርሜል ማር ውስጥ በርሜል ሙሉ ማር ኖሮ አንድ ጠብታ መርዝ ካለ ይበክለዋል። ስለዚህ የአንድ ልብ አለመኖር፣ የአንድ ሰው እኔ ተራ ነኝ ብሎ አለመናገር ምን ያደርጋል? ሌሎቹ በብዛት እንዲታይ ተደርጎ ባዶ ይገባል፣ ስራችሁ ይበላሻል። ሌሎቹም እንደዚህ ይላሉ ስለሚባል እንደዛ የሚል ከሆነ በሉ ነው። አዎ ኢየሱስ የጌቶች ጌታ ነው፣ 3 አይደለም 10 ይለዋለሁ፣ 100 ጊዜ ይለዋለሁ እያላችሁ ስትሉ ያ እናንተ ጋር ፖለቲካ ሊሰራ የመጣው ሰውዬ ምን ሆኖ ይሄዳል? ደንግጦ ይሄዳል። ፖለቲካ አይሰራበትም። ስለዚህ የኦርቶዶክስ ወንድምና እህቶቼ ክርስቶስን እንደሚመለክ አውቃለሁ። አላቅም አይደለም፣ በደንብ አውቃለሁ። እኔ ምስክር ነኝ። ጴንጤ ስለጠየቀህ ብቻ ፈርተህ ሸሽተህ እሱን ላለማስደሰት ብለህ ጌታን አታስቀይምም ማለት ጴንጤ ከሚደሰትብኝ እኔ ኦርቶዶክስ ሆኜ ልፈርበት የሚል አመለካከት እንዳይኖራቸው አደራ። በማንኛውም መንገድ ላይ የሚመጡት ይዋቸው። አሁን እንዳልክ የምወደው ወንድሜ ነው። የሆነ ፂም ወጣት የሆነ ልጅ ይመጣና ስለ ክርስቶስ ልስበካቸው ኢየሱስ የጌቶች ጌታ ነው ብለህ ከመለስክለት ስብከቱን ያቆማል።
ካላልክ ግን አይመጣም። ኢየሱስን ነው የጠየቀ። ኢየሱስን ልስበክ ብሎ ነው የመጣው። ሲመጣ ምን ትለዋል? የጌቶች ጌታ ነው፣ በጣም ነው የማመልከው። ደንገስዋ ኮንቨርሴሽን አይኖርም። ወደ ሌላ ሲሄድ የጠየቀኝም መልሻለሁ ብለህ መግባባት ትችላላችሁ። ስለዚህ በተለይ ቲክታክ ላይ ያላችሁ እውነቴን ነው የምላችሁ፣ ኦርቶዶክስን በጣም አድርጋችሁ ምን እያደረጋችሁ ነው? ባለማወቅ ሰው እየሸሸ እንዲሄድ ኦርቶዶክስን መውደድ ማክበር ግዴታዬ። ሙስሊምን ታከብረዋል። ሌላ ደግሞ ተጨማሪ የምናገረው ይቅርታ፣ ሌላ ደግሞ የምናገረው እዚሁ ቲክታክ ፕላትፎርም ላይ አንዳንዶች ለኦርቶዶክስ ከመቅናት አኳያ ኦርቶዶክስ የማታስተምረውን ትምህርት የማትለውን ነገር የምትሉ ሰዎች ደግሞ ተጠንቀቁ። ለምን? ለምሳሌ ማርያም አምላክ ናት። አምላክ አይደለችም ማርያም። ሚካኤል አምላክ ነው። ሚካኤል አምላክ አይደለም። እሺ እናንተ ኦርቶዶክሳዊነትን ለማግነን እንደዚህ ስትናገሩ ቅድም እንዳለው የሆነ ሪከርድ ይሆንና አያችሁ አይደል? የኦርቶዶክስ አስተምሮ እንደዚህ ነው ይባልና ስማችን ነው የሚጠፋው። ዛሬ ለሆኒ እኔ አጨበጭባለሁ። እማምላክ ልንገራችሁ፣ ለምን እንደሆነ ልንገራችሁ። ይሄን ነገር ለምን መሰላችሁ? ኦርቶዶክስን የምትወዱ ከሆነ ንግግራችሁን አስተውሉ። የምትወዷት ከሆነ የኦርቶዶክስን አትወክልም እንዲባልባችሁ አትበሉ። ሪከርድ ተደርጎ ተበትኗል። ፖለቲካው ከተሰራ በኋላ ናት አይደለችም ብትል ምን ታመጣለች? ቱ ሌት። እኔ አሁን ለምሳሌ ዮኒ ማኛ ባህሪው አይደለም እንደዛ ብሏል ብትለኝ ኦልሬዲ ሰይድ ያለኝ አማራጭ ይቅርታ ማለት እንጂ ሌላ ነገር አይወክልም ማለት አይደለም። አይወክልም ብላችሁ አልተዋችሁኝም። ስለዚህ አሁንም የምነግራችሁ ምንድን ነው፣ የኦርቶዶክስ ወንድምና እህቶች ከፕሮቴስታንት ወንድምና እህቶች ጋር ስትገናኙ ጌም ስትጫወቱ እኔ ጌታ ልስበክ ሲል እኔ ከኢየሱስ ክርስቶስ የጌቶች ጌታ ነው ብለህ ካልክ ሌላ ኮንቨርሴሽኑ የክርክር አይሆንም። ከዛ በኋላ ይሁዳን የምትከራከሩበት ነገር የለም። ምን የለም። መሰበክ ያለበት በጣም ብዬ የማስበው ለሁሉም ነው። ክርስቶስ መሰበክ አለበት። ጴንጤዎችን ይቅርታ ሙስሊሞችን የሚጠይቅ አላየሁም። ሙስሊሞች ጌም ሲጫወቱ ከፕሮቴስታንት ወንድምና እህቶቼ ጋር ከማን ነው እንዳልክዬም ጋር ሌሎችም ወንድሞች አሉ ሲጫወቱ አንድም ቀን ለሙስሊም ይሄ ጥያቄ ቀርቦ አያውቅም። there was never been አያምኑም ጌትነቱ አንዳቸውም አይጠይቁም። ስለዚህ የኦርቶዶክስ ወንድምና እህቶቼ እባካችሁ ፖለቲካ አይሰራባችሁ። ምን አይነት ፖለቲካ? ኢየሱስ ጌታ የጌቶች ጌታ ነው ኢየሱስ እያላችሁ መመስከር አለባችሁ። ኢየሱስ ነው አዳኙ። ይኸው የጾማችሁት አንድ ወር በሙሉ ለኢየሱስ ክርስቶስ ልደት ይመስለኛል፣ ለሌላ አይደለም እስከማውቀው ድረስ። ስለዚህ አንዳንድ እየመጣችሁ ሶሻል ሚዲያ ላይ የእሱ አትወክልም እሱ አይወክልም ሳይሆን እነሱ ማድረግ ያለባቸውን ነገር ማድረግ አለባቸው ብዬ አምናለሁ። ወደ ፖይንታችን ከፍዬ ጋር እንቀጥላለን። ተባረኩ። ያለበት ቦታ ቤት ከገባ አልገባም መሰለኝ። ቤት ከገባ ደስ ይላል። ወንድሞቼ እና እህቶቼ ዛሬ በእውነት በጣም ነው የተደነቁት። እንግዲህ በጓደኛዬ ዮኒ ማኛ በጣም ደግሞ እንደዚህ የሚጠይቅ ሰው እኔ አይታችሁ ማርያም ታማልዳለች ወይ ብላ አንዷ ጠይቃኛለች። ደግማ ምን አልኩኝ መሰለሽ? እኔ ያልኩት ቅድም የዳዊት ልጅ ማረኝ ብሎ ኢየሱስ ክርስቶስን ጠይቆት አይኑ በርቶለታል። የዳዊት ልጅ ማረኝ። እንግዲህ ስለ ቅድስት ድንግል ማርያም ሌላዋም ደግሞ ልጇን እንዲምርላት ጠይቃ የዳዊት ልጅ ወይ ብላ ነው ደጋግማ የጠየቀችው። ኢየሱስ ክርስቶስን ምሮላታል ሁለት። ስለዚህ የቅድስት ድንግል ማርያምን ክብር በማን እናየዋለን? በኤልሳቤጥ። ምን ኢየሱስ ክርስቶስን ጸንሳ በሄደችና ባገኛ ጊዜ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ያ እግዚአብሔር ይባርክ። አረ ወይ ነገር ነው። እንደ ቀላል የምታየው ሰዎች አላችሁ፣ ግን ይሄ ከባድ መሴጅ ነው። እንዴት ይሆንልኛል? በቃ ከዛ በኋላ ምን ሆናለች? የኢየሱስ እናት ክብሯ ሰማይ ደርሶ በቃ የማይመለስ አይነት ክብር ኤልሳቤጥ ሰጣታለች። ኤልሳቤጥ ራሱ እኮ በፅንስ የያዘችው ዮሐንስን ነው። ኤልሳቤጥ በክርስትና ሕይወት ጌታን ስታገለግል እሷም ዘካርያስም የኖሩ ሰዎች ናቸው። ከማርያም ጋር ዘመዶች ናቸው። ዘመዶች ሆነው ተለዩ። በምን ተለየች? ኢየሱስን በመጸነሷ ቅድስት ድንግል ማርያም ከሁሉም ተለየች። እንዴት ብላ መሰከረችላት? ኤልሳቤጥ እህታችን መገለጥ እንደመጣለ ለኔ የድንቅኝ ነው። ምን አይነት መገለጥ! ማርያምን
ምን አይነት ብርሃን እየበራበ ያለ! አረ ልዘግብበት ሰው አረ ዘግብ ፈቅድልሃል። ስለዚህ ተግባባን። ስለዚህ የዳዊት ልጅ ስትል ለአፋችሁ እንኳን ስቅቅ ብሏቸው አያውቅም። እኔ በፕሮቴስታንት ወንድምና እህቶቼ ሳይ የዳዊት ልጅ ማረኝ ብለው መዝሙርም ሲዘምሩ ስቅቅ ብሏቸው አያውቅም። የማርያም ስም ሲመጣ የሆነ የቴክኒክ ብልሽት የሚያመጡት ነገር ግራ ይገባል። ጌታ ምስክሬ፣ ልክ ማርያም ሲባል ሽምቅቅ የማስደረግ ስሟን አትጥሩ እስከ ማለት ድረስ የመጣው ነገር እኔ ደስ እያለኝ አይደለም። ስለዚህ አመጣጥነን ቢሆን በገባን መልኩ የቅድስት ድንግል ማርያምን ክብር ማውረድ ኤልሳቤጥ አላረገችውም። እንኳን እኛ ተራዎቹ እግዚአብሔርን ስታገለግል የኖረችው የዮሐንስን የወለደችው ዮሐንስ በቅድስና ጠራጊ መንገድ ጠራጊ ተብሎ የመጣው ዮሐንስን የወለደች ኤልሳቤጥ እንኳን የቅድስት ድንግል ማርያም ክብር ሰማይ ሰቅለዋለች። ስለዚህ በድፍረት የምንናገር ሰዎች ቅድስት ድንግል ማርያምን ዝቅ ለማድረግ የምንሄድ ሰዎች ፕሊዝ አንደርስታንድ። የሰዎች መውደዷቸው ሊለያይ ይችላል። የቅድስት ድንግል ማርያም ክብር ግን እሷም ተናግረዋለች። ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ከዛሬ ጀምሮ ነው ያለችው። ቃሉ መጽሐፍ ቅዱሳዊ ነው እንጂ አዳኝ ይሉኛል አላለች። በልጇ ነው የዳን ነው። በልጇ እንደዳንም መጽሐፍ ቅዱስ ይናገራል። ስለዚህ አሁንም እባካችሁ በቅድስት ድንግል ማርያም እንዳልኳችሁ የዳዊት ልጅ ማረኝ ማለት ምን ማለት እንደሆነ ኤፍዬ ያስረዳናል ለሁላችንም። የዳዊት ልጅ ማረኝ ማለትና የቅድስት ድንግል ማርያም ልጅ ማረኝ ማለት ልዩነቱን ማወቅ ፈልጋለሁ። አወንን ነው የዳዊት ልጅ ማረኝ፣ የቅድስት ድንግል ማርያም ልጅ ማረኝ ማለት ቅድስና እንዳላት ኤልሳቤጥ እንግዲህ በአደባባይ ተናግረዋለች፣ በአደባባይ መስክረዋለች። የጌታዬ እናት እንዴት ነው ያለችው። ስለዚህ ቃል በቃል የተናገረችው ስለሆነ ልዩነቱን በዳዊትና በቅድስት ድንግል ማርያም ያለውን ልዩነት ወንድሜ ይነግረኛል። ከዛ በኋላ ስለ መላእክቶችም ብዙ እየተወያየን ነው፣ እሱንም ያስረዳኛል። ስለዚህ የመላእክትን ነገር ደግሞ አንዳቸውንም እንዳትንቁ ይላል የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ብታነቡ እንዳትንቁ መላእክት አላቸው ነው የሚለው። በእግዚአብሔር ፊት የሚቆሙ መላእክቶች አሉ ይላል። መላእክቶች እንጂ እግዚአብሔር አይደለም፣ መላእክቶች አሉ። ስለዚህ ቅድስናቸውን ቅዱሳን ስንል መልካሞች ናቸው ሲባል የሚጠብቋቸው እነሱን የሚሰሟቸው መላእክቶች አሉ ማለት እንደሆነ መጽሐፍ ቅዱስ እየተናገረ ነው። ስለዚህ ኤፍዬ ከደረስክ ንገረኝና ወደ ጉዳዩ እንገባለን። ካልደረሰ ግን ማውራት እንችላለን። ኤፊ ከደረሰ ሚውት ያበራል። ቤቱ ከደረሰ ሚውት ያበራል። ወገኖቼ ዛሬ ኦርቶዶክሳውያን እውነት ማርያምን ብላችሁ የሆኔን ፎሎ አድርጉት ለፍቅር። አረ ፎሎ ነው አልፈልግም አባል አለው ምንም እንደማትፈልግ ፎሎ የሚባል አልፈልግም ነው ፎሎ ችግር የለውም። የት ሀገር ገባ ችግር የለውም እንዳያሳስብ። ሌላው ደግሞ እዚያ ይሄ ሱፐር ማርኬት ያለው እኔ የምኖረው ከዚህ አንድ የኔ ግራውንድ ላይ ነው ያለው ይሄ ሱፐር ማርኬት። ዮኒዬ ዛሬማ ኤፋዬ የሚበላ የሚጠጣ ሁሉን ነገር ይዘህ ነው ከኔ ጋር የምናወራው። አረ ኤፋ ስማ ኤፍሬም ኤፋዬ በፍቅር ነው ኤፊ የዛሬ ዓመት እኮ የገና ቀብተሽኛል አባቴ። አዎ አየህ እንትኑ ኔትወርኩ እንትን እያለ ነው። በዚህ አጋጣሚ እስቲ የቅድስት ድንግል ማርያም ልጅ ወይ ማረን እያላችሁ ጻፉ። እስቲ የቅድስት ድንግል ማርያም ልጅ ወይ ማረን እያላችሁ ጻፉና ኤፍም ከዚህ ነገር ጋር የሚቃረን ነገር አላለም። ጴንጤዎች ደግሞ የእግዚአብሔር ልጅ ኢየሱስ እያላችሁ ጴንጤዎች ደግሞ ጻፉ ማረን የእግዚአብሔር ልጅ ኢየሱስ አስረዳቸዋል። የእግዚአብሔር ልጅ አስረዳሃለሁ። ሁለቱን አስረዳሃለሁ። እሺ ደሜ ቆይ አንዴ ደሜ ኤፍን ላውራው እንዴ ራስ ቅድም ይሄም ነገር ምንም ችግር የለውም ካልከኝ የዳዊት ልጅ ማረኝ ማለት ችግር የለውም፣ የቅድስት ድንግል ማርያም ልጅ ማረኝ ማለት ችግር የለውም ብለን ስናወራ የነበር መሰለኝ። አሁን እኮ ኮምፒቲሽን አድርጌው አይደለም።
በጣም ኖርማላይዝ እንደሆነ ለማወቅ ነው። የእግዚአብሔር ልጅ የሚቃወም የእግዚአብሔር ልጅ መሆኑን ክርስቶስ የሚቃወም አንድ የኦርቶዶክስ ልጅ የለም። ዚስ ኖበዲ እቤት ግባና አሁንም ስለሚነፋነፍ መልእክት በደንብ አይደርስም። እቤት ግባ፣ ችግር የለውም። አንተ እስከምመጣ እኔ የተወሰነ 1 ደቂቃ ወይ 30 ሰከንድ የተወሰነ ሀሳብ ልበላችሁ። ምን አለ መሰላችሁ? በኢትዮጵያ ኦርቶዶክስ ደምዬ ደርሻለሁ፣ ቤቴ ደርሻለሁ። በቃ ቤት ግባ፣ ቤቴ ደርሻለሁ። አሁን እሺ፣ የተወሰነ ልበልና ትቀጥላለህ። ችግር የለውም። በቃ እሺ። እዚህ ያላችሁ ኦርቶዶክሳውያን ባለማተቦች እኔንም ጨምሮ ማለት ነው ምን አለ መሰላችሁ እኛ ለድንግል ማርያም ቦታ የምንሰጣት በትልቅ ደረጃ ላይ ቦታ የምንሰጣት ራሷ ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ምን አለች? ትውልድ ሁሉ ብፅዕት ይሉኛል አለች። ማንም ብፅዕት ተብሎ የተነገረ የለም። ሁለተኛ ነገር ደግሞ በገብርኤል ተበስሮ ጸጋን የተሞላብሽ ሆይ ተብሎ የተነገረለት በብሉይ ኪዳንም እንደገናም ደግሞ ማለት ነው ጌታችን ኢየሱስ ክርስቶስ ከመወለዱ በፊት በነበረ ሰዓት መጥቶ ጸጋ የተሞላበት የለም። ነገር ግን ድንግል ማርያም ማንም ያላገኘውን ጸጋ አገኘች። ከሴቶች መካከል የተባረከችና የተለየች ሆነች፣ የተመረጠች ሆነች። ኦኬ። ስለዚህ ድንግል ማርያም ለእኔ ሁላችሁም ኦርቶዶክሳውያን እኔም ጨምሮ ማለት ነው ድንግል ማርያም ለእኔ የዘላለም ሕይወት አልሰጠችኝም። ልጇ ነው የዘላለም ሕይወት የሰጠኝ። በኦርቶዶክስ አስተምሮስ የእሷ ልጅ የዘላለም ሕይወት ሰጠኝ። በምን አገኘው የዘላለም ሕይወትን? ክርስቶስ ኢየሱስ በመስቀል ላይ ባፈሰሰው ደም ነው የዘላለም ሕይወት አገኘሁት። ድንግል ማርያምስ ምክንያት ሆነች። ምን ምክንያት ሆነች? እኔ የዘላለም ሕይወት እንዳገኝ ምክንያት ሆነች። ለምን? ቅድም ይሁን እያለ ነበረ። የዳዊት ልጅ ሆይ ምን በለኝ እያለ ነበረ፣ ማረኝ እያለ ነበረ። አያችሁ? አሁንም የድንግል ማርያም ልጅ ሆይ ማረኝ ማለት ድንግል ማርያም ባትኖር ኖሮ ክርስቶስን በድንግል ማርያም ስም አጠራም ነበረ። ድንግል ማርያም ልትጠራ የቻለችው በማን የተነሳ ነው? በኢየሱስ የተነሳ ነው። በኢየሱስ የተነሳ ማዳነ ደምሮ ዳነ። ኦርቶዶክሱ ደምረው በማን የተነሳ? በኢየሱስ የተነሳ። አያችሁ? ኢየሱስን ደግሞ ማሰጠችኝ ድንግል ማርያም። ምክንያታዊ ድህነት ሆነች። እሷ ምክንያት ሆነች፣ ለድህነታችን ምክንያት ሆነች። ዳዊት ለዛ ሰውዬ አይኑ እንዲበራለት ምክንያት እንደሆነ ሁሉ ድንግል ማርያምም እኔ እንድድን ምክንያት ሆነችልኝ። ስለዚህ ሁላችንም ኦርቶዶክሳውያን አስተምህሮታችንም እንድታውቁ የሚያስፈልገው ነገር ድንግል ማርያም እንደ ኢየሱስ ክርስቶስ ሆና አላዳነችንም። ኢየሱስ ነው ያዳነን። ድንግል ማርያም ግን ኢየሱስ እንዲያድነን ምክንያት ሆነች። ለዚህ ነው እኛ ድንግል ማርያምን ቤዛ ስንል እንደ ክርስቶስ ያለ ቤዛነት አይደለም ለሷ የምንሰጣት። የክርስቶስ ቤዛነት ይለያል። ክርስቶስ ቤዛ የሆነ ደሙን በማፍሰስ ደሜ ጥያቄ አለኝ። ወይ ገባህ ቤት? ገባሁ። አሁን ዋይፋይ አለ፣ ቻርጀር ሰክቻለሁ፣ መጽሐፍ ቅዱስ አለኝ። አሁን 1100 ጥያቄ እቀበላለሁ። አሁን እሺ ልጨርስና ከዛ ከሆነ ጋር ትቀጥላላችሁ። ይሄን ሐሳብ ልጨርስ። ስለዚህ እኛ ድንግል ማርያምን የዓለም ቤዛ ስንላት እንደ ክርስቶስ ያለ ቤዛነትን ሰጥተን አይደለም። ቤዛ ምትክ ነው። ለድነታችን ምትክ ነው የሆነችልን ድንግል ማርያም። አየህ፣ ምክንያት ነው የሆነችልን። ሔዋን ሰይጣን በሔዋን በኩል መጥቶ ኃጢአት ወደ ዓለም እንዲገባ ማንን ተጠቀመ? አዳምን ተጠቀመ። በማ በኩል? በሔዋን በኩል። አየህ፣ ሕይወት ደግሞ በክርስቶስ ወደኛ እንዲመጣ እግዚአብሔር ማንን ተጠቀመ? ማርያምን ተጠቀመ። ወንድሞቼና እህቶቼ አይታችኋል። ሰይጣን ሔዋንን ተጠቀመ። እግዚአብሔር ደግሞ ክርስቶስ ወደኛ መጥቶ ሕይወት እንዲሰጠን ማንን ተጠቀመ? ማርያምን ተጠቀመ። በዚህ የተነሳ የኛን አሰባበክ ስታይል ይዞ ወጥቶ እኮ እያቃበበ እኮ ነው ወንጌልን። የኛን ስታይል ይዞ ወጥቶ እዚህ
ቀጥለዋል። ዮኒ ቀጥለዋል። ስለ መልአክ ምዕራፍ 18 ዮሐንስ ራእይ ኖ ስማ ማስቀመጥ አለብህ። አይፋ ሰምቷል። በቂ እኛ በቂ ደቂቃ አውርተናል። ኤፍሬምን መስማት አለብን። አዎ በቂ ደቂቃ ስላወራን እንዳታቋርጠው አደራ። በደንብ እኔ ለማወቅ ለመማር ነው የምፈልገው። እሺ እኔ ብዙ አላ 2 ደቂቃ አውርቼ ወደ ጥያቄው ነው የምሄደው። ደምዬ አሁን ባነሳው ላይ ለምሳሌ ስለ ማርያም ቤዛ መሆን አንስተ ነበረ እና ክርክሩ ምን ትሪኪ ነው ቢት ትሪኪ ምንድነው? አንድ ጊዜ እኛ ጳጳስ የተባረኩ ጳጳስ አሉ አንድ በጣም ደስ የሚሉ እውነት የሚናገሩና ማርያም ቤዛዊት ዓለም አትባልም ቤዛችን ኢየሱስ ነው ብለው ተናገሩ። ኦኬ ከዛ ምን አይነት አርጊውመንት መጣ? አይ ትክክል አይደሉም ብለው ተቃውሞ አነሱና ብዙዎች አይ ቤዛ እኮ እንትንም ተብለዋል፣ ጫማም ተብለዋል፣ እንትንም ተብለዋል አሉ። ኦኬ አሁን አርጊውመንቱ ሽፍት ሆነ። አየ አሁን ማርያም ቤዛ ትባላለች አትባልም፣ እንትንም ቤዛ ተብለዋል አልተባለም አይደለም። ማርያም ቤዛ ሳይሆን የዓለም ቤዛ ነው ያላችሁት። የዓለም ቤዛ ስትሉ ማርያምን በቃ ባይ ዲፎልት ኢየሱስን ክዳዋል። አንድ ሰው ከሃይማኖት ወጥቷል ማለት ነው ከክርስትና ዓለም። ማርያም የዓለም ቤዛ ነች ካለ ቤዛዊት ዓለም ነች ማርያም ካለ አንድ ሰው ክርስቶስን ረግጧል ክዷል ማለት ነው። መጽሐፉ እንደሚለው ማለት ነው የተቀደሰበትን ርኩሱን እንደ ርኩስ የቆጠረ ያለ ደሙን እንደገና የጸጋውን መንፈስ ያክፋፋ እንደሚል እንደዛ ባይ ዲፎልት ጌታ ኢየሱስን ተሳድበዋል ማለት ነው። ቆይቶ አሁን የኔ ሰዓት ነው። ምክንያቱም ለዓለም ቤዛ የሆነው ምትክ የሆነው የሰው ልጆችን ጥያቄ የመለሰው ሰው የሆነው የእግዚአብሔር ልጅ ኢየሱስ ነው እንጂ የጌታችን እናት ቅድስት ድንግል ማርያም አይደለችም። ቅድስት ድንግል ማርያም የዓለም ቤዛ መሆን አትችልም። የዓለም ምትክ መሆን አትችልም። ኦኬ የዓለም ምትክ እሷ መሆን ብትችል ኖሮ የእግዚአብሔር ልጅ ኢየሱስ ከእሷ ተወልዶ ሰው ሆኖ ባልመጣ ነበረ፣ እሷ ምትክ መሆን ብትችል ኖሮ። ስለዚህ ማርያም ቤዛዊት ዓለም የሚለው ታላቅ ክደትና ምንፍቅና ነው። ቤዛዊት ዓለም ማርያም ልትባል አይገባም። የዓለም ቤዛ የእግዚአብሔር ልጅ ኢየሱስ ብቻ ነው። ዓለምን የዋጀው ሪዴምድ ያደረገው ኦኬ የሪዴምሽን ስራ የተሰራው በእግዚአብሔር ልጅ በኢየሱስ ነው እንጂ በድንግል ማርያም አይደለም። ይሄ ከጌታ እናት ጋር ከመቃረን ጋር አድርጋችሁ ለምን እንደምታነሱት አናውቅም። ማርያም እንኳን ይሄን ፕሩፍ አድርጋለች። ካላመናችሁ ሉቃስ 1 ላይ ሄዱና የማርያምን መዝሙር ይዩ። እዛ ላይ ምን እንደምትል መድኃኒቴ እያለች ትጠራዋለች። መድኃኒቴ ማለት ምን ማለት እንደሆነ ለእናንተ አልነግራችሁ። ማርያም ራሱ መድኃኒት ያስፈልጋታል ማለት ነው። ኦኬ ማርያም ራሱ ኃጢአተኛ ነበረች ማለት ነው። ማርያም ኃጢአተኛ ነበረች ማለት ኃጢአት ሰራች ማለት ነው አይደለም። እንደዛ እያልን አይደለም። ሰው አይደለች አዳም? በአዳም ምክንያት ከመጣበት ሰው ከዛ ኦሪጂናል ሲን ነፃ ልትሆን አትችልም የጌታ እናት ማርያም። ለዛ ነው መድኃኒቴ እያለች ኢየሱስን የምትጠራው ማለት ነው። ኦኬ እሷ ኃጢአት ኮሚት አድርጋለች ማለት አይደለም። እሷ ኃጢአት ሰርታለች ማለት እያለ አክቹዋል ሲን ሰርታለች ማለት አይደለም። ኦኬ ሰው በመሆኗ ምክንያት ኦኬ በአዳም ምክንያት ሞት ወደ ዓለም ሁሉ መጣ ነው። ኃጢአት ባልሰሩ ሁሉ ላይ ደረሰ ነው የሚለው መጽሐፍ ቅዱስ። ስለዚህ ለእሷም ጭምር ነው የሞተው። አይ እንደዛ አልሆነም ካላችሁ ሌላ አደገኛ ወንጀል ውስጥ ትገባላችሁ። ምን የሚል ኢየሱስ ለማርያም አልሞተም የሚል ትምህርት አመጣላችሁ ማለት ነው። ለማርያም ከሞተ ኦፍኮርስ ማርያም ኃጢአተኛ ነበረች ማለት ነው። ኦኬ ለማርያም ግን ካልሞተ ለተወሰኑ ሰዎች ለጥቂቶች ነው የሞተው። ቢያንስ ለማርያም አልሞተም ብላችሁ ነው የምታምኑት ማለት ነው። እሱ ትክክል አይደል? እሱ ደግሞ የቤተክርስቲያን አባቶች በሰፊው እሱን ዝርዝር ሐሳብ አቅርበዋል። ስለዚህ ማርያም ኃጢአተኛ ነች ስንል ኃጢአት ራሷ ሰርታለች እያልን አይደለም። እንደዛ አልተጻፈም መጽሐፍ ቅዱስ ላይ። ማርያም ራሷ ኃጢአት ሰርታለች እያልን ሳይሆን ሰው ስለሆነች በአዳም ምክንያት የሚመጣው በሰዎች ሁሉ ላይ የሚደርሰው ያ መርገም ያ በደል አለባት ማለት ነው። ኦኬ እንደዛ እያልን ነው። እሺ ይህንን የሚቃወም ኦርቶዶክሳዊ ካለ በራሱ በአባቶቹ ትምህርት ላስረዳው እችላለሁ። በቤተክርስቲያን አባቶችም ትምህርት በደንብ ላስረዳ እችላለሁ አሁን የተናገርኩትን። ስለዚህ ወደ ቤዛነት ስንመጣ ማርያም የዓለም ቤዛ ነች የሚለው ትክክል አይደለም። የዓለም ቤዛ የእግዚአብሔር ልጅ ኢየሱስ ብቻ ነው ማለት። Like, share, and subscribe
it will grow our community. Like, share, and subscribe. It will grow our community. Like, share, and subscribe. It will grow our community. ሙሴም እኮ ቤዛነት ነበረው አይደል? በምድር ላይ ሙሴ ቤዛ አልሆነም? የእስራኤልን ሰዎች አላወጣቸው? ያለ ቤዛ ነው። አይ ቅድም ያልኩትን አልሰማኝም ማለት ነው። ሙሴ ጫማ ምናምን ጫማም ተብሏል ቤዛ ምናምን የሚባለው ነገር የዓለም ቤዛ የተባለ የለም ነው። የዓለም ቤዛ የተባለ አለ? የዓለም ቤዛ የተባለ ቤዛ ሊያስብልባት የቻለው ማለት በአደም አዳኝ ናት፣ በእሷ መንገድ ነው መንግስተ ሰማያት የምንገባው ነገር የለም። የዓለም ቤዛ ማለት በቃ ዓለምን ሪዴምድ ያደረገች ማለት ነው። ዓለምን የተበጀች ማለት ነው። አይደለም እነሱ እያሉ ቃሉን ካልከው እነሱማ አይልም እንደዛ። እኔም ላውራ እየተሻማን እናውራ። መጀመሪያ ልመልስልህ፣ ከዛ በኋላ አንተ ታወራለህ። እኛ ኦርቶዶክስ እኔ አሁን ኦርቶዶክስ አለ እኔ ኦርቶዶክስ ሲሆን ቤዛዊት ዓለም የሚል ቃል አለ እና ማርያም ቤዛዊት ዓለም ልትባል አይገባትም እያልክ ነው። ኦኬ እኔ ደግሞ የድንግል ማርያም ቤዛዊት ዓለም እንደሚገባት የተረዳሁት ቤዛነት እንደ ክርስቶስ ያለ ቤዛነት አይደለም። የመጀመሪያ በደም የሆነ ቤዛነት አይደለም፣ በሞት የሆነ ቤዛነት አይደለም። የድንግል ማርያም ቤዛነት ገባ? የድንግል ማርያም ቤዛነት ምትክ ነው። የማመጠቅ ሰይጣን በሔዋን በኩል መጥቶ ኃጢአትን አዳምን ተጠቅሞ ወደ ዓለም እንዳስገባው ሁሉ እግዚአብሔር ደግሞ ምትክ አድርጎ የሔዋን ምትክ አድርጎ ሕይወትን በማርያም በኩል አድርጎ በክርስቶስ አድርጎ ወደ ዓለም እንዲገባ አደረገ። አይታል ሕይወት ወደ ዓለም እንዲገባ የሆነው በማን ነው? ድንግል ማርያምን እንትን ብሎ ነው፣ ተቀብሎ ነው። አየህ፣ ድንግል ማርያምን ሳይቀበል ክርስቶስን ከሰማይ አላወረደውም። ከሰማይ ቢያወርዶ ኖሮ ትክክል ነህ። ድንግል ማርያም ጥያቄ ልጠይቅህ። በመጽሐፍ ቤዛ መሆኗ ተጽፏል? ኦኬ ስላሴ የሚል መጽሐፍ ቅዱስ ላይ ተጽፏል? ስላሴ ፊደሉን ነው የምትለኝ? ቃል በቃል ስላሴ የሚል መጽሐፍ ቅዱስ ላይ ተጽፏል? እንደዚህ የምንባባል ከሆነ እኮ እኔ እኮ ቃል በቃል ኢየሱስ እኮ የዓለም ቤዛ ነው ስል ቃል በቃል ተጽፏል እያልኩ እኮ። እኔ ደግሞ እያልኩ ያለሁት ስላሴ የሚል መጽሐፍ ቅዱስ ላይ ቃል በቃል ተጽፏል እያልኩ ነው። ግን ስላሴ እንዳለ አሳይሃለሁ። ስላሴን አሳይሃለሁ። አምጣ ስላሴን አሳይ። ስላሴ የሚለውን አሳይ ከመጽሐፍ አሳይሃለሁ። ይህ ሙስሊሞች ለዘመናት ሲቀልዱብን የኖሩት ነው። እሱ ስላሴ ማለት ምን ማለት ነው? ላሳይ። ስላሴ ማለት ምን ማለት ነው? ሶስትነት። በቃ ሶስትነትን አሳይሃለሁ አሁን። ስለዚህ ስላሴ አሳየው ማለት ነው። አብ ወልድ መንፈስ ቅዱስን ሳሳይ ስላሴ ብለህ ትጨዋለህ ማለት ነው። ይህ ስታሳየኝ አንደኛ ዮሐንስ ምዕራፍ 5 ቁጥር 7 እንዳታመጣው። አሁን እኔ ሶስትነትን ነው ማመጣው። ከየትም ላምጣ። አንደኛ ዮሐንስ ምዕራፍ 5 ቁጥር 7 እንዳታመጣ። ቆይ እኔ አሁን ስላሴን አይደል የፈለግከው አንተ? ያ ስላሴን አመጣለሁ። ስላሴን አመጣለሁ። ስላሴን ሳመጣ ከዛ በኋላ ስላሴ አይደለም ካልከኝ እሺ፣ ከዛ በኋላ ይሻላል። ቆይ አብ ወልድ መንፈስ ቅዱስ እንዳትለኝ። ስላሴ እንዴ አብን ወልድን መንፈስ ቅዱስን በአንድ ቦታ አሳይሃለሁ። መጽሐፍ ቅዱስ ያወጣው ስላሴ ማለት ምን ማለት ነው አይደል? ቴንኪው። አሁንም አልገባም። አሁን እኔ ስላሴ ማለት ምን ማለት ነው? ስላሴ ማለት ምን ማለት ነው? ሶስትነት ማለት ነው።
ኦኬ። ስለዚህ ሶስትነትን በመጽሐፍ ቅዱስ ውስጥ ካገኘ ስላሴ ነው አይደለም እኮ። ስላሴ የሚለውን እኮ ቃል በቃል ነው። ለምሳሌ ግን አንድ ሐዋርያ ተነስቶ ስላሴ ብሎ ሲያስተምር ያለበትን ስላሴ ያለ ገባ። ሁለት ስላሴ ብሎ ደግሞ የጻፈበትን ስላሴዎች ብሎ የጻፈበትን ለምሳሌ ግን 81 ላይ ስላሴ ብሎ ቃል በቃል ተጽፏል። 81 ላይ ስላሴ ብሎ ቃል በቃል ተጽፏል። ልክ እንደዛው ቃል በቃል ስላሴ የሚል ከመጽሐፍ ቅዱስ ላይ ታመጣልኛለህ። አንድ ጊዜ ደምዬ አሁን ምለው ይሰማሃል አይደል? እኔ ይሰማኛል። ኦኬ ስላሴ ማለት ምን ማለት ነው አለን። ቀስ ብለህ እንደዚህ መልስልኝ። ስላሴ ማለት ሶስትነት ማለት ነው። ኦኬ ሶስትነት። ስለዚህ አሁን በመጽሐፍ ቅዱስ ይሄን ሶስትነት ካየ ስላሴ አለ ማለት ነው አይደል? እኮ እኔ አሁን የምፈልገው ትርጉሙ ሳይሆን ዋና ፍሬ ሀሳቡን ነው የምፈልገው። ዋናው ፍሬ ሀሳብ ማለት ቤዛ የሚለው ምትክ እንደሆነ ትርጉሙን እየነገርኩ እኮ ነው። ቤዛ የሚለው ምትክ እንደሆነ ትርጉሙን እየነገርኩ ነው። ምትክ የሆነችበት ደግሞ ምክንያት ምንድን ነው? ሕይወት በክርስቶስ ኢየሱስ ወደ ዓለም እንደመጣ ሁሉ አየህ። እኔም ትርጉሙን ምነግርህ አይደለም። ቆይ ደምዬ አንድ ጊዜ ደንቆሮ ብሎ ይሳደባሉ። በኢየሱስ ስም ምን ብሎ ይሳደባሉ? ኧረ እግዚአብሔር! ኧረ እንደው ምን አይነት ክርስቲያን ነው ግን ያለው? አቤት ኮመንት አንተ ጎበዝ ነህ። ደስ ስትል እኛ ስንት እየተለጠለጥን አንተ ኮመንት ላይ ትላለህ። ደሜ እንትን ትላለህ። ይኸውልህ ዲስትራክት ሆናለህ። ቀጥል። ትርጉሙ ሳይሆን ፍሬ ቃሉን ከመጽሐፍ ቅዱስ ስላሴ የሚለውን ፍሬ ቃሉን ትርጉሙ ሳይሆን ፍሬ ቃሉን ሰጠኛለህ። ከዛ ቤዛነት ደግሞ ምን እንደሆነ እነግርሃለሁ። ቀጥል። ቤዛነት እሺ ቆይ አንድ ጊዜ አሁን ገና እያበራው ስለሆነ ነው። እሺ በርቶልኛል። አሁን መጽሐፍ እያበራው አንድ ጊዜ ማቴዎስ 17:5 ላይ አውጣልኝ። ኦኬ ማቴዎስ 17:5 ላይ ላውጣልህ። እሺ ከላይ ጀምረም ማንበብ ትችላለህ። ማቴዎስ 17:5 አንድ ጊዜ ቆይ 17:5 ላይ ያልከው ቆይ አንድ ጊዜ እንትን ትዝ አለኝ ታውቃለህ፣ አንድ መዝሙር። እሺ ያንተ ቤት ሆነብኝ እንጂ እሺ አሁን ቀልዱ ተውና የዛሬ ዓመት የገና አስለምደኛል። አሁን ዓመት ሆኖታል። ቀባኝ አባቴ አልተውም ዛሬ የመታረቂያችንን። እሺ 17:5 ነው ያልከው? ኖ ማቴዎስ ላይ ሂድ እኮ ማቴዎስ ስንት? ማቴዎስ 3 ላይ ሂድ። 3 ላይ ይኸው 3 ስንት ላንብብልህ? ከ15 ጀምሮ አንብብ። እሺ ከ15 ጀምሮ 3:15 እንደዚህ ይላል። ኦኬ በእንግሊዝኛ በአማርኛ ነው ማነበልህ እንደ ስሜትህ። አቤት ደሜ ሌላ ሌቭል ላይ ነው እኮ ያለው። አረ ይሁን ይፋፋ ተመቸሻ። ሰው እንዲሰማ ሁሉም ሰው በአማርኛ ይሁን ደሜ። ኢየሱስም መልሶ አሁንስ ፍቀዱልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ብሎ ይጨርሳል። እዚህ ጋር ስላሴን አየህ ወይስ አላየሁም? ስላሴ እኔ ላሳይ። ስላሴ ማለት ምን ማለት ነው አለ? አሁን ትርጉሙን እኮ አይደለም ሶስትነት እኮ ነገር ያለው ትርጉሙ ሳይሆን ፍሬ ቃሉን ስላሴ የሚለውን ፍሬ ቃል እኮ ነው ያልኩት። ስላሴ ማለት ምን ማለት ነው አለን? ቆይ ስላሴ ማለት ሶስትነት ይኸውልህ፣ እኔ በደንብ ላብራራለህ። አንተ ብቻ ከሆነ
አይ ላግዝ ማርያምን ለፍዬ አኮኔ ልበልና ነው አታግዘኝ። እኔ መቼ አግዘኝ አልኩ? እኔ ሳልናገር ምዕራፍ 5 ላንብብልህ። ልናገር ከዚህ በለጠ የሚያብራራውን ምዕራፍ 5 ነው እንድታብራራው አይደለም። እኔ ስላሴ እንድታብራራው አይደለም የፈለኩት። እኔ የፈለኩት ስላሴ ቃል በቃል ይኸውልህ ቃል ኧረ ልተንፈስ። እሺ ምንድነው ስላሴ በመጽሐፍ ቅዱስ ውስጥ አለ ወይ? አዎ አለ። ስላሴ የምትለዋን ቃል ከሆነ መጀመሪያ ጠይቄህ ነበረ። ቃል ከሆነ የምትፈልገው መጽሐፍ ቅዱስ ላይ ሲጀመር መጽሐፍ ቅዱስ ላይ ስላሴ የሚል ቃል ማን ፈልጋለም? ስላሴ ማለት የስነ መለኮት ቋንቋ ነው። ስላሴ የሚለው ስላሴ ማለት ሶስትነት ማለት ነው። ኦኬ። ስለዚህ መጽሐፍ ቅዱስ ላይ ስላሴ አለ? አዎ አለ። ስትፈልግ ሶስትነት ነው የምትፈልገው። ቤዛነት ማለት ምን ማለት ነው? ቤዛነት ማለት ቆይ አንድ ጊዜ ይጨርስ። ለመጠየቅም እኮ የሚያመች ደምር አያስጨርስም። ደሜ ስታስጨርሰው ስተትም ካለ ጥሩንም ነገርም ካለ ለአንተ በቂ መልስ አለ። ሚውታ ስለዚህ ቤተሰብ እዚህ ጋር ይዤ የመጣሁት ምንድነው ኢየሱስ ተጠምቆ ሲወጣ እንግዲህ መንፈስ ቅዱስ ደግሞ በርግብ አምሳል ሲወርድ አባቱ ደግሞ ከሰማይ የምወደው ልጄ ሲላል እና ስላሴ ማለት ይሄ ነው። ስለዚህ መጽሐፍ ቅዱስ ላይ በመጀመሪያ እግዚአብሔር በሚለው ኤሎሂም በሚለው ከሚለው ጀምሮ እስከ መጨረሻው የራእይ መጽሐፍ ድረስ ስላሴ አለ በመጽሐፍ ቅዱስ ውስጥ። ሶስትነት ባገኘህበት ሁሉ ስላሴ ነው። ያ ማለት ትርጉም ምናምን የምትለው አንተ ጂሰስ ለምን አላለም ልትል ነው ቆይተህ ኢየሱስ ስላለ አማርኛው ማለት ነው። ኢየሱስ ካለ በቃ ኢየሱስ አለ ማለት ነው። አማርኛ መጽሐፍ ቅዱስ ውስጥ ጂሰስ የሚል ነገር አትፈልግም። ልክ እንደዛ ማለት ነው። ስላሴ የሚለውን ነው የምፈልገው ከማለት ይልቅ ስላሴ ማለት ምን ማለት ነው?